የምናያቸው ነገሮች የነዚህ ሁለት ሰዎችን ከስራ መባረርን ጨምሮ ይሄ በግልጽ የሚያሳየው የለውጥ ፕሮሰስ የለውጥ ሂደት የሚባለው ነገር ሙሉ በሙሉ የተጨናገፈና ከቅርብ ጊዜ ወዲህ ያለው ስርዓት ሙሉ በሙሉ ከዚህ በፊት ከኤፕሪል 2018 በፊት የነበረው በአንዳንድ ሁኔታ ስታየው ከዛም የባሰ አይነት ዲክቴተርሺፕ ኢትዮጵያ ላይ እንዳለ ነው የሚያሳየው። እናቶ ለማ እነ ዶክተር ሚልኬሳ እነ ጠይባ እነዚህ ሰዎች ኦዲፒ ከመሆኑ በፊት ፕሮስፔሪቲ ፓርቲ ከመሆኑ በፊት ያ ድርጅት የኦሮሞ ህዝብ አካባቢ ድርጅት እንዲሸት ካደረጉ ሰዎች የመጀመሪያዎቹ ናቸው። እነሱ ብቻ አይደሉም፣ ሌሎች ሰዎችም አሉ ብዙ ሚና የተጫወቱ። ይሄ ድርጅት የኦሮሞ ህዝብ አካባቢ ተቀባይነት እንዲኖረው ምን እንደነበረ ይታወቃል። ተላላኪ ድርጅት እንደነበረ ነው ግንዛቤያችን የነበረው። በዛ ድርጅት በኩል ሊመጣ የሚችል ለውጥና ህዝብን ሊያሻግር የሚችል ህዝብን ነፃ ሊያወጣ የሚችል ድርጅት ብሎ የሚያምን ሰው አልነበረም። የህብረተሰቡ እንቅስቃሴ ሰላማዊ ሰልፉ እነሱ ላይ የፈጠረው ጫና የተወሰኑ ሰዎችን እዛ ውስጥ ቀይሮ በተለይም እነ ለማን እነ ጠይባን እነ ሚልኬሳን ሌሎችንም ቀይሮ በህብረተሰቡ በኩል ሆነው እንዲታገሉ እድል ሰጥቷቸው ተቀየሩ ብለን በእውነትም ደግሞ ተቀይረውም በተወሰነ ደረጃ ሪስክ ወስደው ያን ጊዜ ስራ ሲሰሩ የነበሩ ይሄ ለውጥ ወይም ደግሞ ያኔ የነበረው ትግል ፍሬ እንዲያፈራ ትልቅ ሚና ከተጫወቱ ሰዎች አንዱ ናቸው። የነዚህ ሰዎችና እነሱን የመሰሉ ሰዎች ከስርዓቱ መገፋታቸው የሚያሳየው ነገር በለውጡ አመለካከት ላይ ያለው ሀገር ወዴት ነው የምትሄደው፣ የሚፈለገው ለውጥ ምን አይነት ለውጥ መሆን መቻል አለበት የሚለው ነገር ላይ ነው ዋናው ልዩነት። አንደኛው የኦሮሞ ህዝብ በአብዛኛው የሚፈልገው ህብረ ብሔራዊ ፌደራሊዝም መኖር አለበት የሚለው ነው። ሌላኛው አብይ የሚፈልገው ይሄ ዘውዳዊነት ማዕከላዊነትን መሰረት ያደረገ የዱሮውን ስርዓት የመመለስ አይነት አዝማሚያ ያለው ግሩፕ አለ አሁን ሀገሪቷን የሚመራው ማለት ነው። በዋናነት እነዚህ ሰዎች የተገፉበት ዋናው የሪዮት ዓለም ጉዳይ ይሄ ነው። ፌደራሊዝም መኖር አለበት የሚለው ነው። ከርታ ዶክተር እና የነዚህ ሰዎች ከስራ መባረር አተ ፐርሰናል ሌቭል ስታየው በጣም የሚያሳዝን ነገር ነው። አቶ ለማ የተጫወቱት ሚና ቀላል አይደለም። አቶ አብይ አህመድም አቶ ለማ ፍቃዳቸው ባይሆን ኖሮ ወደፊት መምጣት አይችሉም ነበር። በዛ ዘመን ለማ ፕሬዝዳንት ነበረ የኦፒዲዮ። የአቶ ለማ ፍቃድ ባይኖር ኖሮ ያንን ማስቀረት ይችል ነበር። ምንም ልዩነት እንኳን ቢኖር ያን ያህል ስራ የሰራ ሰው ህዝብ አካባቢ ተወዳጅነት ያለውን ሰው በዚህ አይነት መልኩ ከጊዜ ወደ ጊዜ አንደርማይን አድርገህ አዋርደህ ከስራ ውጪ ማድረግ ማለት እኔ ስለ አቶ ለማ ሳይሆን ይሄ ብዙ የሚነግረኝ አብይ የሚባለው ግለሰብ ምን አይነት ቲንኪንግ እንዳለው ነው የሚያሳየኝ። ለአቶ ለማ የማይመለስ ግለሰብ ለማን ሊመለስ ይችላል የሚለው ነገር ማሰብ ያስፈልጋል። አገር ደግሞ ዝም ብለህ እንደ አንድ ግለሰብ ወደ ፈለከው የምትነዳው የግል ንብረት ሳይሆን የሁሉ ሰው ነው። አስተሳሰባቸውን የማንወዳቸውንም ሰዎች ለመስማት የምንገደድበት ቦታ ነው የጠቅላይ ሚኒስትርነት ስልጣን እና ይሄ የሚያሳየው አይ ቲንክ ግለሰቡ ምን አይነት አመለካከት እንዳለው የፖለቲካ እይታው ምን እንደሆነ የሚፈልገው ሪዮት ዓለም ምን እንደሆነ ግን ደግሞ ለውጥ የምንለው ፕሮሰስ ሙሉ በሙሉ የተጨናገፈና አሁን ያለው ፉል ፍሌጅ የሆነ የአምባገነን ስርዓት መሆኑን ነው የሚያሳየው። ከዚህ ውጪ በሌላ አይነት መልኩ ሊገለጽ አይችልም። እንግዲህ ብዙውን ጊዜ አቶ ለማ ሲናገሩ ሁለታችንን የምለየን ነገር የለም። አብይ ደግሞ ሲናገር እንደውም ለማ አድቫይዘራችን ታላቅ ወንድማችን እኛን የሚያማክረን የሚመራን ነበርና ለመሆኑ አቶ ለማ እውነትም አቶ ዶክተር አብይን በደንብ ያውቁታል ወይ የምለው ነገር አለ። በዛ ላይ ደግሞ ትግሉ ተጨናግፏል ብለዋልና ዶክተር እስኪ ትግሉ ተጨናግፏል፣ ትግሉ ተቀልብሷል የሚባሉ ነገሮች አሉ። እስኪ ተጨናግፏል ስትል ምን ማለት? መጀመሪያ ያነሳው ፖይንት ትንሽ የሆነ ነገር ልበል። አቶ ለማ እውነትም
ጠቅላይ ሚኒስትር አብይን ያቁስ ነበር የሚለው እኔ ቅርብ ጊዜ ነገሩን ከሚያቅሰው የደረሰኝ ኢንፎርሜሽን ከ2016 በፊት እንደማይተዋወቁ ነው 2016 ማለት ደግሞ ነገሮች እጅግ በጣም የተካረሩበት ገዢው ፓርቲ ውስጡ ክፍተት እየተፈጠረ ጭቅጭቅ ንትርክ እየተፈጠረ ድሮ የሚፈራራው ድርጅት በተለይም ቲፒኤልኤፍ ይፈራ ነበር ሌሎቹ ድርጅቶች የህዝብ አመጽን ተገና አድርገው ቲፒኤልኤፍን ቻሌንጅ ማድረግ የጀመሩበት ጊዜ ነበር ሶ የነዚህ ሰዎች መታወቅ እኛ አስበን እንደነበረው ለረጅም ጊዜ የቆየና አመለካከቱ ምን እንደሆነ እምነቱ ምን እንደሆነ እንደሰው ምን ያደራያብል ነው የሚለው ነገር አውቆ አይ ቲንክ ያንን ድጋፍ ይሰጠው አይመስለኝም ስለዚህ አሁን ምናያቸው ነገሮች የሚያሳዩት ይሄን ያህል ስር የሰደደ መታወቅ ነበር ማለት የሚቻል አይመስለኝም ቢኖር እንኳን ተሳስቷል ማለት ነው አቶ ለማ የተሳሳተ ግንዛቤ ነበረው ማለት ነው አቶ ለማ ማርጂናላይዝ መደረግ የጀመረው ሰፕቴምበር 2018 ጀምሮ ነው ከዛ ከኦሮሚያ ፕሬዝዳንትነት ተነሳ ከኦሮሚያ ፕሬዝዳንትነት በተነሳበት ጊዜ በሚዲያ ቀርቦ ከጨፌ ፕሬዝዳንሲውን ሲለቅ የተናገረው ነገር ችግር እንዳልነበረ ነው ችግር ነበረ በጣም ግልጽ ነው አቶ ለማ ያንን ችግር ማድበስበስ አልነበረበትም ምን አቮይድ ለማድረግ እንደፈለገ አላቅም ምናልባት ለውስጣዊ ንግግር ክርክር እድልስት ጊዜ ልስጥ የሚል አመለካከት ኖሮም ሊሆን ይችላል but in any event ያም ምንም መቀየር አልቻለም አሁን ምናይበት ሁኔታ ውስጥ ነው ያለው ማለት ነው ይሄ በጣም አንፎርቹኔት ነው በጣም አሳዛኝ ነው እውነቱን ለመናገር እሱ ላይ የተደረገው ነገር ሶ ብዙ መታወቅ ነገር ያለ አይመስለኝም ለውጡ ተጨናቅፏል ብዬ በመልበት ጊዜ ምን ማለት ነው ሁለት ነገር አንደኛ ወያኔ ሲመራ የነበረው ስርዓት ላይ ስናደርግ የነበረው ትግል ሁለት አይነት እንትን ነበረው አንደኛው ሪዮት ዓለማዊ ነው ፌደራል ስርዓቱ አለ ፌደራል ስርዓቱ አስፈላጊነቱ ላይ እንግባባ ነበር አብዛኛው ይሄ ደቡብ የሚኖረው ህዝብና ስርዓቱን ይዞት የነበሩት ግሩፖች የህብረ ብሔራዊ ፌደራሊዝም ለዚች አገር ወደፊት ብቸኛው አማራጭ እንደሆነና ሌላ አይነት ሪዮት ዓለም እቺን አገር ሊያፈራርሳት እንደሚችል ባይን ላርጅ በቂ አይ ቲንክ ኮንሰንሰስ ነበር እዛ ላይ አንዳንድ ጊዜ ወያኔ ህብረ ብሔራዊ ፌደራሊዝምን እንደ መሳሪያ የሚጠቀምበት ሁኔታ ነበር ሶ የነሱን ኢንስትሩሜንታላይዜሽን ባንቀበልም የሥርዓቱ አስፈላጊነት ላይ አብዛኛው ደቡብ ያለው ኦሮሞን ጨምሮ ሶማሌን ጨምሮ ይሄ የደቡቡ ህዝብ ይሄንን ስርዓት ይፈልገዋል ይሄንን ስርዓት የማይፈልግበት ምክንያት የለም ከዚህ እንደሚጠቀም ግልጽ ስለሆነ ማለት ነው ትልቁ ችግራችን የነበረው ከነሱ ጋር የዲሞክራሲ ጉዳይ ነው እና ይሄ ስርዓት ሲቀየር አንድ ፈልገን የነበረውና አንድ ተስፋ አድርገን የነበረው ነገር መልቲናሽናል ፌደራሊዝም ህብረ ብሔራዊ ፌደራሊዝም እንዳለ ይቀጥላል ዲሞክራሲ ደግሞ በተጨማሪ ይኖራል የሚል ነበር ከዚህ በፊት ሲጠየቁ የነበሩ ያልተፈቱ በህግ ፍሬምወርክ ስታየው በተወሰነ ደረጃ ያሉ አንዳንድ ያሉም አሉ ግልጽ ያሉ ነገሮች አሉ እነሱ ሲስተሙን ዲሞክራታይዝ ማድረግ የሚቻል ከሆነ መፍታት ይቻላል የሚል ግንዛቤ ነበር አሁን የምናየው ነገር ከሪዮት ዓለም አንፃርም ህብረ ብሔራዊ ፌደራሊዝም የምንለው ትልቅ አደጋ ውስጥ እንደሆነ በጣም ግልጽ ነው ዲሞክራሲ የምንለው እሴት በምንም አይነት መልኩ በዚህ አይነት ሁኔታ ሊከበር እንደማይችል in a way አሁን ያለንበት ጊዜ እኔ ሳየው በተለይ ደግሞ ከዲሞክራቲክ ስታንዳርድ ጋር ስትመዝነው ምናልባት 1975 አካባቢ ያለን ይመስለኛል ለጊዜ አንዳንድ ጊዜ ያው ምትሰጠው ጊዜ እንደቴክ አለ 1975 ላይ በፍረንጅ አቆጣጠር ማለት ነው ፖሲብል የሆኑ ነገሮች አሉ የማይቻሉ ነገሮች አሉ ዛሬ ላይ የሚቻሉ የማይቻሉ ነገሮች አሉ ይሄ ከጊዜ አንፃር ያለውን የህብረተሰቡ ንቃተ ህሊና የአመለካከት እነዚህ ነገሮች ፋክተር ኢን ስታደርግ አሁን ጠቅላይ ሚኒስትሩ የሚወስዳቸው እርምጃዎች በ1975-76 አካባቢ መንግስቱ ሲወስዳቸው ከነበሩ አንዳንድ እርምጃዎች በጣም ስትራይኪንግ የሆነ ሪዘምብላንስ አለ የሚገርም አይነት መመሳሰል አለ ስለዚህ ለውጡ ተቀልብሷል ብዬ ስል በሁለቱ በሪዮት ዓለም ደረጃም
በዲሞክራሲ ደረጃም እጅግ በጣም ወደ ኋላ 20-30 ዓመት ወደ ኋላ እንደሄድን ነው የሚያሳየው። እስኪ እዚህ ላይ አቶ ለማ መጀመሪያውኑ የተረከቡትን አደራ በተለይ ህብረ ብሔራዊ ፌደራሊዝሙን ወደፊት ያስኬዳሉ ተብሎ እምነት ተጥሎባቸው ነበር። ከ5000 እስከ 7000 የሚሆኑ ቄሮች ህይወታቸውን ሰውተው ያስረከቧቸውን ስልጣን ለአብይ አሳልፈው መስጠታቸው አንድ ነገር ሆኖ እንደገና ደግሞ ይሄ አይነት ነገር በሳቸውም ላይ ሲኬድና ለውጡ እየተለቀለበሰ መሆኑን እያዩ ዝምታ መምረጣቸው ለውጡን ጎድቷል። በተለይ ህብረ ብሔራዊ ፌደራሊዝም ጎድቷል። ህብረ ብሔራዊ ፌደራሊዝሙ ወደፊት እንዲሄድ ትግል እያደረጉ ያሉትንም ህዝቦች ኦሮሞን ብቻ ሳይሆን ጠቅላላውን የኢትዮጵያ ህዝብ ጎድቷልና ተብለው ይተቻሉና አንተ ምን እዚህ ላይ አስተያየት አለ? አይ ቲንክ እዚህ አሁን ዛሬ ያለንበት ፖይንት ላይ ሆኖ አቶ ለማን ዲፌንድ ማድረግ አይቻልም። አቶ ለማ ተሳስቷል። አብዛኛው ሰው አብይ የሚባሉትን ግለሰብ ሲደግፍ በአብዛኛው አብይን አውቆና አብይ የሚናገረውን ነገር ሰምቶ በዛ አምኖ ሳይሆን አቶ ለማን አይቶ ለማ የሚናገራቸውን ነገሮች ሰምቶ ነው። እንደ ቲም ነው እነዛ ግለሰቦች የታዩትና የተደገፉት። አብዛኛው የኦሮሞ ኤሊት አብይ ብቻውን ቢሆን አብይን ይደግፋል የሚል ግምት የለኝም። በተለይም ትልቁ አመለካከት የነበረው የኦሮሞ ዋናው ጥያቄ በክልሉ ላይ ራሱ ማስተዳደር የሚችል ከሆነ ክልሉን ደግሞ አቶ ለማ የሚያስተዳድሩት ከሆነ ያለ ፌደራል መንግስት አላስፈላጊ ጣልቃ ገብነት አብዛኛው ኦሮሞ የሚጠይቃቸው ጥያቄዎች ሊመለሱ ይችላሉ፣ የዲሞክራሲ ጥያቄም በዛው ደረጃ ሊመለስ ይችላል የሚል ግምት ነበረ። አቶ ለማ ከኦሮሚያ ሲነሱ ምን ሊፈጠር እንደሚችል አያም ሹር ያውቃሉ፣ ምክንያት እንደተነሱም ያውቃሉ። ምናልባት በዛ ጊዜ ችግሩ ምን እንደነበረ ወጥተው ለህዝብ ግልጽ አለማድረጋቸው አይ ቲንክ እሱ አንድ ችግር ነው። ምናልባት ያሰቡት ነገርም ሊኖር ይችላል። ኢን ኤኒ ኢቨንት ምንም ያስቡ ምን በዛ ጊዜ አሁን ያለንበት ቦታ ቆመን ስናይ ያን ጊዜ ወጥተው ይሄንን ጥያቄ ይሄንን ጉዳይ ተቃውሞ ቢሆን ኖሮ ማድረግ የሚችሉትን ነገር ሁሉ ማድረግ ቢችሉ ድርጅቱ ውስጥ ብዙ ነገር መስራት ይችሉ ነበር ብዬ አስባለሁ። ያኔ ዝም ብለው ሄዱ። ከጊዜ ወደ ጊዜ ነገሮች መሬት ላይ እየተቀየሩ የፕሮስፔሪቲ ፓርቲ ሐሳብ ስር እየሰደደ እንደ ተቋም እየተገነባ አይዲዮሎጂው እየተስፋፋ አሁን ያለንበት ቦታ ላይ ደረስን። ከጊዜ አንፃር ማድረግ የሚገባቸው ነገር አላደረጉም ማለት ነው። ምናልባት አልቻሉም ሊሆን ይችላል፣ ግን አናቅም። ብዙ ነገር ማናቀው ነገር ሊኖር ይችላል። ምናልባት እሳቸው ሲነግሩን አሁን ምልህን ነገር ከዛ አንፃር ሪቫይዝ አደርግ ይችላልው። ግን አሁን የምናየው እሳቸው ከተናገሩት ነገር የምናየው ነገር ማርጂናላይዝ ተደርጓል በአብይ አህመድ። ያ ማርጂናላይዜሽን ያ ሊገባቸው የሚገባ ስልጣን ስልጣኑን አለመጠቀማቸው ከስልጣን መገለላቸው መኖር የሚገባቸው ቦታ ላይ አለመኖራቸው መልቲናሽናል ፌደራሊዝም አደጋ ላይ እንዲወድቅ የዲሞክራቲክ ፕሮሰሱ የሽግግር ፕሮሰሱ አደጋ ላይ እንዲወድቅ አድርጓል ማለት ነው። እኔ አቶ ለማን ሲያወራ ሲናገር ሳየው ለሽግግር የሚመች አይነት ቴምፐራመንት ያለው ሰው ሆኖ ነው የሚታየኝ። የሚሰማ ሰው፣ በጊቭን ቴክ የሚያምን ሰው፣ የተረጋጋ ሰው። but at the same time ይሄ መረጋጋትም ሊሆን ይችላል አይ ዶንት ኖ አላቅም። እሳቸው ወጥተው ሙሉ አካውንቱን እንደ ህዝብ ሲያጋሩ ማጋራትም አለባቸው ብዬ አስባለሁ። ያኔ ምናልባት የምንገነዘበው ነገር ሊኖር ይችላል። የእሳቸው ጀጅመንት መጀመሪያ ስልጣን አሳልፈው መስጠት፣ ስልጣን አሳልፈው ከሰጡ በኋላ ይሄ ሰው ስልጣን ላይ ያለው ግለሰብ ታማኒነቱ ከእሳቸው ጋር የተያዘ መሆኑን እያወቁ ከስልጣን እሳቸው ሲነሱ ምን ሊፈጠር እንደሚችል እየተገነዘቡ ምንም አለማለታቸው አሁን ላለንበት ችግር ምክንያት ነው አይደለም የሚለው ነገር አይ ቲንክ ማንም ሰው ሊመዝነው የሚችለው ነገር ነው። በኔ እይታ ምክንያት ነው። አንድ ትልቅ ግራቪታ ያላቸው አንድ ትልቅ ግሬስ ያላቸው አባላቶችም ሊሰሟቸው የሚችሉ ሊከተሏቸው የሚችሉ የፖለቲካ ኢንፍሉዌንስ ያላቸው ግለሰብ እሳቸው ነበሩ።
ሌላ ከሳቸው ውጪ የምናየው ሰው እንኳን ነበርም እዛ ውስጥ ሌላኛው ጠቅላይ ሚኒስትሩ ነው እሳቸው ይሄ ሀገር ወደ ከኦሮሞ ህዝብ ጥቅም ጋር የማይሄድ ከደቡብ ካለው ከጭቁኑ ህብረተሰብ ጥቅም ጋር የማይሄድ ፖሊሲዎች ፕሮሞት እየተደረጉ ስራዎች እየተሰሩ ያዩ ምናልባት የቸገሩት ነገር ሊኖር ይችላል ወጥተው ለመናገር ግን አይ ቲንክ እስከ አሁን በዚህ አይነት መልኩ ነገሮች መሄዳቸውና አሁን ያለንበት ቦታ ላይ መድረሳችን እሳቸው ከዚህ ተጠያቂነት ሊያመልጡ አይችሉም እኔ እስካሁንም በጣም ትልቅ ሪስፔክት አለ ለሳቸው ለሰሩት ስራ አይ ቲንክ ልናመሰግናቸው ይገባል አሁን ባለንበት ሁኔታ ምንም ተጨማሪ ኢንፎርሜሽን ሳይሰጡን ኃላፊነት የለባቸውም ልንል አንችልም አለባቸው ጥሩ እንግዲህ ወይዘሮ ጣይባም ብዙውን ጊዜ ተከሰሱ አሁን እየተከሰሱ ያሉት አርሲ ውስጥ የሆነ ችግር ተፈጥሯል የሚል ነው ግን የብልጽግና ፓርቲ ኃላፊነት ድረስ ወደዛ የተሸጋገሩ ግለሰቦች ህዝቡ በድለውናል ገለውናል በተለይ በወያኔ ጊዜ ብለው ዶክመንተሪ ሁሉ የተሰራባቸው ናቸው ዶክተር ምልኬሳ ሚደጋም ድርጅት ህገ ደንብ ውጪ ወደ ውጪ ወጥተው ተናግረዋል የተባለው በፍንፍኔ አካባቢ ህገ ወጥ የመሬት ወረራ እየተካሄደ ነው ብለው ስለተናገሩት ነውና እስኪ ሌላ ጊዜ በስፋት እንሄድበታለን ዶክተር አወል አሁን የምታየው ቅድምም ትንሽ ጠቀስ አድርገሃልና አብይ አህመድ የመንግስቱና የኢሳያስ አፈወርቂን ስታይል እየተከተለ ነው ይባላል ብዙውን ጊዜ አሁን ስናገር ወደ የሚሊተሪ ልብስ ለብሶ መናገር በተለይ ህዝቡ ማስፈራራት ሲፈልግ ሚሊተሪ ልብስ ወይ ደግሞ ወታደራዊ ዩኒፎርም ይለብሳል የአማራ ክልል ፕሬዝዳንት በተገደሉበት ወቅትም እንደዛ ነበር አሁን አጫሉን በተገደለበት ወቅትም እንደዛ ነው ምናገራቸው ንግግሮች ከመንግስቱና ከኢሳያስ የወረሳቸው ይመስላል ወደ ለየለት አምባገነንነት እየተቀየረ ነው የሚባለውና እንደው እንደ አንድ ፖለቲካ ተንታኝ እንዴት ነው የምታየው እንግዲህ እኔ ሶሺዮሎጂካሊ አንዳንድ ጊዜ የሚያወራቸውን ነገሮች የሚያወራባቸውን ሁኔታዎች የሚጠቀማቸውን ቃላቶች እንደ አንድ ባለስልጣን ብዙ ጊዜ የሚደጋግማቸውን ነገሮች ሳይ የሰው የቫልዩ የፖለቲካል ኢንክሊኔሽኑ ምንድነው የሚለውን ሳይ አይ ቲንክ ወደ መንግስቱ ኃይለ ማርያም አይነት ባህሪ የመቅረብ አንዳንድ ነገሮች ይታያሉ ይሄ ወታደር መስሎ የመታየት ወይ ደግሞ የወታደር ፐርሰናሊቲን ኢምብሬስ ማድረግ ያንን ማቀፍ ያንን መቀበል ከሌላ ሰው ጋር ያመሳስለው ከመንግስቱ ኃይለማርያም ጋር የሚያመሳስለው በነዛ እሱ የወታደር ልብስ በለበሰባቸው ጊዜዎች የተፈጠሩ ትልቅ አደጋዎች ነበሩ እንደ አንድ ሲቪሊያን መሪ የምትጠብቅበት ነገር ዝም ብሎ እንደ አንድ ግለሰብ ወታደር ለብሶ ቪዲያፍ በፊት ቆሞ መናገር አልነበረም ከሌሎች ባለስልጣኖች ጋር አንድ ላይ ሆኖ እንደማንኛውም ሲቪል ልብስ ለብሶ አገሪቷን አድረስ ማድረግ ነበረበት ያ ስለ ግለሰቡ ውስጣዊ ፍላጎት ስለ ዲዛይሩ ስለ አመለካከቱ በተወሰነ ደረጃ የሚያሳየን ነገር አለ ቢያስባለው ኢሳያስ ትንሽ ኮምፕሌክስ የሆነ ፊገር ይመስለኛል በጣም ሽሩድም ይመስለኛል ከኢሳያስ ጋር ሊወዳደር የሚችልበት አንድ ፋክተር ምናልባት በሽግግር ወቅት ወደምትፈልገው አቅጣጫ አገሪቷን ለመውሰድ ዲሞክራሲ የሚለው አመለካከት ብዙ ሊያስኬድ አይችልም ኃይል በመጠቀም ተቃዋሚን ሙሉ በሙሉ እጅ በማስፈጠት አገርን በሚመች ሁኔታ ሪስትራክቸር በማድረግ መግዛት በሚለው ጉዳይ ላይ መስማሙ ይመስለኛል because አንዱ ትልቁ የኤርትራ ዲሞክራሲ ጋር በተያያዘ የኢሳያስ አመለካከት ዲሞክራሲ የሚባል ነገር ለኤርትራ አይነት አገር ድሎት ነው የሚል አመለካከት አለው እሱ አይደለም የሚያስፈልገው ቀስ ብሎ ኦርጋኒክ በሆነ አይነት መልኩ የህዝቡ ነባራዊ ሁኔታ ሲቀየር
ኢኮኖሚክ ሪሌሽኑ ሲቀየር ዲሞክራሲ ይመጣል የሚል አይነት አመለካከት አለው። በሱ አይነት ዲክታተርሺፕ ደግሞ እንደዛ አይነት ነገሮች ሊመጡ አይችሉም፣ ሊቀየሩ አይችሉም። ህዝቡ ሊያድግ የሚችልበትን ስለ ነፃነት ዲሞክራሲ ሊማር ሊገነዘብ የሚችልበትን ዲሞክራሲ እና ነፃነት እኮ ሳትከራከር ባህሉን ሳትጀምረው ዝም ብሎ ሊፈጠር አይችልም። ሶ ዲሞክራሲ እንደ ፕሮሰስ እንደ ሂደት እንደ አመለካከት ፈልቆ ህዝቡ ውስጥ ሰርጾ ሰው ያንን ነገር ሊለማመድ የሚችልበትን ሁኔታ ሙሉ በሙሉ እየከለከልክ እየዘጋ ዲሞክራሲ በሂደት ይመጣል የሚለው ነገር ትንሽ የእርስ በርሱ አብሮ የማይሄድ ነገር ነው። ግን ያው አልቲሜትሊ ምን የሚበሉ ምን ይሄንን እንደምክንያት ይጠቀማሉ እንጂ ዋናው ትልቁ ኢንትረስት ህዝብን ለራሳቸው በሚያመች ሁኔታ ኦርጋናይዝ አድርገው ለረጅም ጊዜ መግዛት መቻል ነው። ሐሳቡ እሱ ነው። ሶ ጠቅላይ ሚኒስትሩ አሁን የሚታይባቸው ባህሪ ወደ እነዚህ ሁለቱ ሰዎች ይጠጋል። ግን at a personal level ሳይኮሎጂያቸው እምነታቸው አይዲዮሎጂያቸው ማንን ይመስላል ብትለኝ እኔ ትንሽ ወደ መንግስቱ ኃይለማርያም ግን ደግሞ በተወሰነ ደረጃ ይሄ የፕሮቴስታንት ኤቲክ የምንለው ነገር የተቀላቀለበት እንደ ፕሪቸር ነው አይደለም። ብዙ ጊዜ ላስተምራችሁ አይነት እንትን አለው ሁሉንም ሰው ያ ከዛ ይመጣ ይመስለኛል። ሶ አንድ አይነት ሰዎች አይደሉም። ግን አትሊስት ይሄ ስለ ኢትዮጵያ የሚያወራበት ሁኔታ ስለ ኃይል የሚያስባቸው ነገሮች ኢትዮጵያን ኃይልን በመጠቀም በጦርነት ራሱ በሚስለው ደረጃ መልሶ ስትራክቸር የማድረግ አይነቱ ሐሳብ በጣም ከደርግ ስርዓት ጋር የሚመሳሰል ሐሳብ ነው። ጥሩ። እስኪ አሁን አጫሉ ሁንዴሳ በተገደለበት ጊዜ እንግዲህ ህዝቡን እንደ አንድ መሪ ቅድም እንዳልከው ወጥቶ ህዝቡን ማረጋጋት የሐዘን መግለጫ መላክ ሲገባው እንግዲህ የወታደራዊ ዩኒፎርም ለብሶ ወዲያውኑ እነገሌ ጥፋተኞች ናቸው ብሎ በተለይ በኦሮሞ ድርጅቶችና መሪዎች ላይ ነበር ጠቅላይ ሚኒስትሩ ጣቱን ሲቀስር የነበረው። እነኚህ ይሄ አይከን የተባለውን አርቲስት ገለው እንደገና ደግሞ ጀዋር መሐመድን ጨምሮ ሌሎች የፖለቲካ የኦሮሞ መሪዎችን እስር ቤት አስገብቷል እና ብዙ ተቺዎች ጠቅላይ ሚኒስትሩ ለኦሮሞ ከፍተኛ ንቀት አለው። ወደ ውጭ ሀገርም ሲጓዝ እንደገና ደግሞ በተለይ ወደ ሀገር ውስጥም በተለይ ወደ ባህር ዳር ተጉዞ ብዙ የኦሮሞ ብሔረተኝነትን ስንቅ ይታያል። አሁንም ከብልጽግና የአማራ ብልጽግና ፓርቲ ላይ ተገኝቶ ብዙ ነገሮችን ብሏል እና ይሄ መነሻው ምንድነው? ብዙ ሰዎች ይስማሙበታል። ዶክተር አብይ ለኦሮሞ ትልቅ ንቀት አለው፣ የተሰጠውንም አደራ ከድቷል ብለው ይተቻሉ። እዚህ ላይ ምን አስተያየት አለ? ንቀት አለ ዴፊኒትሊ፣ ምንም ጥያቄ የለውም። የንቀቱ ምንጭ ምንድነው ለሚለው ጥያቄ አይ ቲንክ ማንም ሰርተን የሆነ እርግጠኛ የሆነ መልስ መስጠት አይችልም። ማንም መላ ሊመታ ይችላል። ግን የሚመስለኝ ምንድነው አብይ የራሱ የሚያምንበት የሚያስባት አይነት ኢትዮጵያ አለች። ያቺ ኢትዮጵያ እኔ ቅድም እንዳልኩት ዘውዳዊዋ ኢትዮጵያ የሰለሞኒክ ዳይናስቲ የቆረቆራት ከዛ ጊዜ ጀምሮ ያላት ማንነት አለ። እነዛ ማንነቶች ከምን ጋር እንደሚያያዙ ይታወቃል። ከምን ቋንቋ ጋር፣ ከምን ምልክቶች ጋር፣ ሲምቦልስ ጋር እንደሚያያዙ ይታወቃል። ያቺን ኢትዮጵያ ሰውየው እንደሚወድ ምንም ጥያቄ የለውም። የሚፈልጋትም ያቺ ኢትዮጵያ ነች። ለዛች ኢትዮጵያ ደግሞ ትሬት ናቸው ብሎ የሚያስባቸው ኃይሎች አሉ። አንዱ ትልቁ ኃይል የኦሮሞ ካምፕ ነው። የኦሮሞ ካምፕ ያቺ ኢትዮጵያ በግድ የተጫነችብን ኢትዮጵያ ነች፣ የኛም ማንነት የማታንጸባርቅ ለኛ ፍላጎት የማትሰራ ኢትዮጵያ ነች፣ እሷ መኖር የለባትም፣ ከሷ ጋር ልንኖር አንችልም፣ ያቺ ኢትዮጵያ ማስተካከል የማትችል ከሆነ ኦሮሞ የሚባለው ህዝብ ራሱን ችሎ አገር መሆን አለበት የሚል አመለካከት ነው ያለው ኦሮሚያ ውስጥ በሰፊው። አብይ ኦሮሞ ትልቅ ህዝብ ነው። የተለያዩ ኦሮሞ ድርጅቶች ህዝቦች መሰረት ሰፊ የሆነ ድጋፍ አላቸው። ግለሰቦችም እንደዚሁ
ሰፊ የሆነ ድጋፍ ያላቸው ትልቅ ኢንፍሉዌንስ ማሳደር የሚችሉ አሉ ከዚህ ጋር ተያይዞ የኦሮሞ ብሔርተኝነት አለ የኦሮሞ ብሔርተኝነትንና ኦሮሚያን በአጠቃላይ ችግር አድርጎ ነው የሚያየው ኦሮሚያ የኦሮሚያ ብሔርተኝነት እነዚህ ፖለቲካሊ የተለያዩ ነገሮች አይደሉም አንዱን ይመግባል ስለዚህ ይሄንን ችግር አድርጎ ነው የሚያየው ማለት ነው ይሄንን ችግር አድርጎ ከማየት የሚመነጭ ይመስለኛል ጥላቻውም ንቀቱም ፍርሃቱም ሳይኮሎጂካሊ እነዚህ በጣም የተያዙ ነገሮች ናቸው አንዱን ኢንፎርም ያደርጋል ከዚህ የሚመነጭ ይመስለኛል አይ ቲንክ ትልቁ ፖይንት ግን እንደ ማንኛውም መሪ አገሪቷ ውስጥ ምን አይነት ፎልት ላይኖች አሉ ምን አይነት ሶሻል ክሊቬጅስ ክፍሎች አሉ ምን አይነት ስርዓት እዚህ ሀገር ላይ ተቀባይነት ሊኖረው ይችላል ታሪክ ምንድነው የሚያሳየን ያሉት ስትራክቸራል ፎርስስ ምንድናቸው ይሄንን ማስባትን አይነት ኢትዮጵያ በግድ ህብረተሰቡ ላይ ለመጫን ቢሄድ የሚያጋጥመኝ ሬዚስተንስ ምንድነው ለዚህ ለመክፈል የተዘጋጀው ዋጋ ምንድነው የሚለውን ነገር አይ ቲንክ ማየት ያለበት ይመስለኛል ምናልባት ለሰው ልጅ ያለህ ግምት በጣም ትንሽ ከመሆኑ የተነሳ ሁሉንም ሰው በገንዘብ ልገዛ ይችላል ላታደለው ይችላል የሚያስፈልገው ነገር ምን ጊዜ ላታለው ምን ጊዜ በኃይል ላጥፋው ምናምን አይነት ነገር ከሆነ ሁሉ ሰው ላይ እንን ማድረግ አትችልም there's a limit ያ ልታርግ የምትችልበት ሊኖር ይችላል ሶርስ ሊኖሩ ይችላሉ ሬንት መስራት የሚችለው ስራ ያልተገደበ አይደለም የተገደበ ነው እና እኔ ትልቁ የሚያስፈራኝ ነገር በእንደዚህ አይነት ግብዝ አካኬድ ይሄ እሱ በጭንቅላቱ የሳላትን ኢትዮጵያ ሁሉም ሰው ይቀበልልኛል ሁሉም ሰው ላይ መጫን ይችላል ጠቅላይ ሚኒስትር ነኝ በሚል አላስፈላጊ የሆነ አሁን የሚያደርጋቸው ድርጊቶች ኢትዮጵያ የምትባለው ሀገር ወደፊት ሰዎች ህዝቦች አብሮ ሊኖሩ የሚችሉበትን እድል በጣም አንደርማይን ያደረገ በጣም ያንን እድል እያሳነሰ ይመስለኛል እኔ it does not work እንደዚህ አይነት አካሄድ ከዚህ በፊት አልሰራም አሁን ለምን ይሰራል ብሎ እንደሚያስብ ለኔ ግልጽ አይደለም አይ ቲንክ አብዛኞቹ ጠቅላይ ሚኒስትሩ ይሰማል ግን ቪዲዮ ላይ ትንሽ ችግር ይታያል ፈራአን በእኔ በኩል ፈራአን ይሄን አሁን ትንሽ የተሻለ ይመስለኛል ተመልሶ አሁንም okay so in any case ayeobo gezelola buligairo buligairo mijadarra dilanya buligairo buligairo mijadarra dilanya buligairo buligairo naroma yahdinanya di ambo de mandi tagero de mandi kanchini de mandi nakamter gimpi gupa walkakatan buligairo najogu badilanya ክቡራን ተመልካቾቻችን እና አድማጮቻችን ለቴክኒክ ችግሩ ይቅርታ እንጠይቃለን ዶክተር አወል አለው ካቆምኩበት ቀጥል ምን ላይ ነበር ነው እንግዲህ ብዙውን ጊዜ ጠቅላይ ሚኒስትሩ ወደ ውጭ ሀገርም ሀገር ውስጥም በጉዞ በሚያደርጋቸው ጊዜ ለኦሮሞ ያለውን ንቀት ናፍራቻ ይገልጻል ነው በዛው የኦሮሞ ጉዳይ አያሳስባችሁ ለኔ ተውልኝ ያ ትልቅ ችግር አይደለም እነኚህ ነገሮችን ይላልና በዛ ላይ ስንወያይ ነበር አስታውስኩኝ የነበርኩበትን
ይሄ ምን እያልኩኝ ነበረ ይሄን አዲስ የሚለው ግን ምንም አዲስ ያልሆነ የቆየ የተጠላ በህዝባችን ሙሉ በሙሉ ሪጀክት የተደረገን የበሰበሰ ሪአክሽነሪ የሆነ ስርዓት መልሶ ህዝቡ ላይ መጫን እችላለሁ ብሎ የሚያስብበት ምክንያቱ ግራውንዱ ምን እንደሆነ ለኔ ግልጽ አይደለም። ይሄ አይነቱ ግብዝ አካሄድ ደግሞ እቺ አገር እንደ አገር የመቀጠል እድሏን አንደርማይን እያደረገ እያመነመነ የሚሄድ ነው። አንፎርቹኔትሊ ብዙ ለኢትዮጵያ አንድነት ነው የቆመው የሚሉ ይሄ በጣም ስኪውድ የሆነ የአንድነት ኮንሰፕት ያላቸው ብዙ ኃይሎች አሉ። ሰው አንደርስታንድ ማድረግ ያለበት አንድ ትልቅ ፖይንት ብዬ የማስበው እኔ ብሔረሰቦች ያልደገፉት ከዚህ በፊት ሙሉ በሙሉ ሪጀክት አድርገው የጣሉት አይነት ስርዓት የተወሰኑ ሰዎች በኃይልም በገንዘብም ተገዝቶ ፕሮስፔሪቲ ፓርቲ የሚባል ነገር ተፈጥሮ ያን ፓርቲ ተገን በማድረግ ህዝባችንን እንወክላለን ብለው እዛው ስለተገኙ ብቻ የኢትዮጵያ አንድነት የኢትዮጵያ ፊውቸር ጋራንቲ ይደረጋል ብሎ ማሰብ አይ ቲንክ በጣም ትልቅ ችግር ነው። it does not work። እሱ ሊሰራ አይችልም። ጠቅላይ ሚኒስትሩ እንዳልከው ለኦሮሞ ህዝብ እንደ አንድ ትልቅ ህዝብ ሊከበር የሚገባው ህዝብ ነው። ህዝቡ የሚወዳቸውን ግለሰቦች ያለምንም ማመናመን ከጊዜ ወደ ጊዜ ከድርጅቱ ያወጣ ማርጂናላይዝ ያደረገ ቦታ እየነሳቸው ምንም ህዝቡ ይሄ ነው የሚባል ቦታ የማይሰጣቸውን ከዚህ በፊት ህዝቡን ያሳደዱ ሲገርፉ የነበሩ ግለሰቦች ብቻ ራሱን ከቦ የኦሮሞ ህዝብን ጥያቄ መልሳለው ኦሮሞዎች ጋር ሲገናኝ በቃ ለኔ ተውልኝ እኔ ያቃለው ሌላው ጋር ሲገናኝ ሌላ አይነት ነገር ይሄ አይነቱ በጣም ማኪያቬሊያን የሆነ በጣም አደገኛ አስተሳሰብ አርቆ ሊያስኬድ አይችልም። ምናልባት ለተወሰነ ጊዜ ኃይል ተጠቅመ ምንም ተጠቅመ ሰፕረስ አድርገህ ልትገዛ ትችላለህ። but in the long run ይሄ በጣም ሁላችንም ትልቅ ዋጋ የሚያስከፍለን ነው የሚል አመለካከት ነው ያለኝ። ጥሩ ዶክተር አወል ብዙ ተቺዎች ወይ ደግሞ ፖለቲከኞች ሲናገሩ የአብይ ፖለቲካ በከተማ ፖለቲካ ላይ የተመሰረተ ነው፣ በነፍጠኝነት ፖለቲካ ላይ ነው የተመሰረተ ነው ይላሉ እና አሁን አብይ የሚመኛት ኢትዮጵያ ሀገሪቷንና ህዝቦቿን ወዴት ያመራሉ? በተለይ ደግሞ በሀገሪቷ ሰላምና መረጋጋት የሚፈልጉ ህብረ ብሔር ኃይሎች የህብረ ብሔራዊ ፌደራሊዝምን የሚደግፉ ኃይሎች ይህንን ነገር ለመታደግ ወይ ደግሞ ለመቀልበስ ምን ማድረግ አለባቸው ትላለህ? ሁለቱን አያይዝን። ጠቅላይ ሚኒስትሩ ይሄ የህብረ ብሔራዊ ስርዓቱ አገሪቷ ውስጥ የሚታየውን ብሔርተኝነት እንደዚሁም አንዳንድ ጊዜ ህብረተሰቦች መካከል የሚታየውን ግጭት ጥላቻን የፈጠረው እሱ ነው የሚል ግምት አለው። አንድ የፖለቲካ ማህበረሰብ የተለያየ ቋንቋ እየተናገርን የተለያየ ባህል እያራመድን ልንፈጥር አንችልም። አንድ ኢኮኖሚ ማህበረሰብ አንድ የፖለቲካ ማህበረሰብ ይሄ ባዲ ፖለቲክ የምንለው ነገር ሊፈጠር የሚችለው አንድነቱ የተጠበቀ አንድነት በአብዛኛው ኢትዮጵያ ውስጥ ለአንድነት የሚያወሩትና ኢትዮጵያ ወደ አንድነቷ መመለስ አለባት የሚሉት ያው ድሮ የነበረው አይነት አንድነት ማለት ነው። ሁሉም አንድ ቋንቋ የሚናገርበት አንድ ባህል እና አንድ እምነት የበላይነት የሚያገኝበትን አይነት ኢትዮጵያ ያቺ ኢትዮጵያ ልትመለስ አትችልም። ልትመለስ የማትችልበት ምክንያት አብይ አህመድ ደካማ ስለሆነ አይደለም። ያንን አይነት ኢትዮጵያ ሊሸከም የሚችል የፖለቲካ ምህዳርም የለም፣ የፖለቲካ ሰብጀክትም የለም። አሁን ዓለም ተቀይሯል፣ ግለሰቦች ተቀይሯል፣ ተፈጥሮ ራሷ ተቀይራለች። ተፈጥሮ ራሷ አሁን ያንን አይነት ስርዓት ልትፈቅድ አትችልም። አብይ ምናልባት ከዚህ በፊት ከዘውዳዊ ስርዓቱ ጋር ታይዞ የነበረውን ክሩድ የሆነ
ዘውዳዊ አገዛዝ ይመልሳል ማለት አይደለም እሱን ያደርግ ይችላል ጊዜው ማልፎበታልና ያንን የሚመስል ግን እጅግ በጣም ሴንትራላይዝድ የሆነ እንደዛ አይነት ቴንደንሲ ያለው ፕሬዚደንሻል አይነት ሲስተም ሊፈጥር ነው የሚፈልገው እኔ እስከገባኝ ድረስ ያ አይነቱ ሲስተም ዛሬ ሊያደርስ የሚችለው ጉዳት እስከ 1974 ፈረንጆች አቆጣጠር የነበረው ዘውዳዊ ስርዓት ያኔ ካደረሰው ስርዓት የባሰ ጉዳት ሊያደርስ ይችላል ለምን ህዝብም እሺ ብሎ አይቀበልም እሱም በግድ ይሄንን ለመፈጸም የሚሄድ ከሆነ እቺ ሀገር በህዝቦች መካከል ያለው ይሄ ሶሻል ፋብሪክ መገናኘቱ ፍቅሩ መዋደዱ ምናምን እየጠፋ የተበላሸ ይሄዳል ማለት ነው አሁን የምታየው እኮ አርሲ አካባቢ ባለ አካባቢ ተደረገው አንዱ ህብረተሰብ ሌላውን ህብረተሰብ ፈጀ የሚባለው ነገር ለፖለቲካ ፍጆታ ሲባል ይሄንን ናሬቲቭ ሆም ብለው ፈጥረው ይሄንን ችግር የፈጠረው ኤትኒክ ፌደራሊዝም ነው and therefore ይሄ ፌደራል ስርዓት መጥፋት መቻል አለበት ድሮ ወደ ነበረው አንድነታችን መመለስ አለበት ምንም አይነት አንድነት አልነበረም ድሮ የነበረው አንዱ ህብረተሰብ የነበረውን የበላይነት ሌላው ተቀብሎ ስለኖረ ነው ኮኤግዚስት አድርጓል በዛ አይነት መልኩ እኩል ሆኖ ኖሮ አይደለም እኩልነት ላይ ያልተመሰረተ አንድነት ደግሞ የትም ሊደርስ አይችልም የተወሰነ ሰዓት ላይ እድል ሲያገኝ ታች ያለው ህብረተሰብ ካም በኋላ ሊሸከም አይችልም ይላል ስለዚህ ይሄ አብይ ትንሽ ሞዴሬት የሆነ አይነት ከዘመኑ ጋር የሚሄድ ፕሬዚደንሻል ስም ያለው ዘውዳዊ ሴንትራላይዝድ የሆነ ስርዓት ለመፍጠር የሚያደርገው ሂደት ከከተማ ጋር የተያዘ ነው ኦፍ ኮርስ ትልቁ የዚህ ስርዓት ደጋፊ የሚያቀነቅነው የሚናፍቀው ከተማ አካባቢ ያለው ከድሮ ከነበረው አሁን እኔ ከማነሳው ዘውዳዊ ስርዓት በተለያዩ አይነት መልኩ የተገናኘ ህብረተሰብ ነው ይሄ ግሩፕ ነው ይሄ ግሩፕ በተለያየ አይነት መልኩ አሁን ከተፈጠሩት ችግሮች ጋር ማለት ነው እድሉን ባገኘ ቁጥር ሁሉ ይሄውላችሁ ይሄንን ስርዓት ስንኮንን የነበረበት ዋናው ምክንያት ይሄ ነው ጄኖሳይድ የተፈጠረ ነው ይላሉ ያለ ምንም እፍረት አፋቸውን ሞልተው ማለት ነው እኔ አንድ ሰብአዊ መብት እንደሚያስተምር እዚህ አካባቢ ሪሰርች እንደሚሰራ ሰው ጄኖሳይድ ማለት ምን እንደሆነ እገነዘባለሁ ኤትኒክ ክሊንሲንግ ማለት ምን እንደሆነ እገነዘባለሁ ኢትዮጵያ ውስጥ የሆነ ነገር እሱ አይደለም in the first place ይሄንን ነገር ያደረገው ራሱ ማን እንደሆነ ራሱ አናውቅም ማን እንደሆነ አናውቅም ይሄንን አይነት ኤክስትሪም የሆነ ወንጀል አንድ ህዝብ ፈጽሞታል and therefore ይሄ ያለው ስርዓት መቀየር አለበት የሚለው አይነት ዲስኩር እዚህ ከተማ አካባቢ አርበን ኤሊትስ የሚያነሱት ዲስኩር ነው ይሄ ደግሞ ከአብይ አይዲዮሎጂ ጋር ከአብይ ፖለቲክስ ጋር ኮንሲስተንት የሆነ ኮሄረንት የሆነ አካሄድ ነው ይሄ ደግሞ እንዳልኩት ይችን አገር ወደ አዘት የሚወስድ ከመሆኑ ባለፈ እንደዛ አይነቱ ስርዓት ስቴብል ሆኖ ኢትዮጵያ ውስጥ ያለውን የኢኮኖሚና የባህል የፍትህ ጥያቄ ሊመልስ የሚችልበት እድል የለም ኢንፋክት እንደዚህ ያደረክ በመትሄድበት ሂደት resistance ትጋብዛለህ when you use force there is always resistance ኢምቢታዎች ይኖራሉ ኃይል ስትጠቀም ይሄ አሁን የምትፈጥራቸው ግብግቦች ሰዎችን በማሰር ፍርድ ቤት አካባቢ እየወሰድክ በማንገላታት እንደ አገር መክረንበት ፍለፊታችን ምንድነው የሚለውን ነገር አገራዊ መግባባት አገራዊ ኮንሰንሰስ ላይ መድረስ ሲገባ ትላልቅ የሚባሉ ስቴክ ሆልደሮችን ከፖለቲካው ፕሮሰስ ኢሊሚኔት አድርጎ ራሱ ኮንትሮል የሚያደርጋቸው ወይንም ደግሞ somewhat ኮርስ ሊያደርጋቸው የሚላቸው ሰዎች ብቻ ሰብስበው ስለ ሀገር ወደፊት መደራደርና መነጋገር ለወደፊት ተመልሶ መከራ የሚፈጥርብህን ችግር የሚፈጥርብህን ቫይረስ አሁኑኑ መትከል ማለት ነው ያንን ጀርም አሁን መትከል ማለት ነው that's exactly what he is doing እና ይሄ ለዚች ሀገር መፍትሄ ሊሆን የሚችል ነገር አይደለም ይሄ የነፍጠኝነት አይዲዮሎጂዝ ዘውዳዊነት ሴንትራላይዝድ የሆነ ሲስተም ይሄ ተሞክሮ ሙሉ በሙሉ ሪጀክት ተደርጓል ህዝቦች ሊከላከሉ የሚችሉበት
የፖለቲካ ኢንስትሩመንት ባልነበራቸው ጊዜ በጣም ምቹ ባልሆነ ጊዜም ያንን ሲስተም ሪጀክት አድርገውታል። ለምንድነው ዛሬ ኢንተሌክቹዋሊ ሰው አቅሙ በጨመረበት ጊዜ ፖለቲክስን መረዳት አቅሙ በጨመረበት ጊዜ ሶሻል ሚዲያ በዚህ ደረጃ ኢንፎርሜሽን ዲሞክራታይዝድ በሆነ መልኩ ሰርኩሌት እንዲያደርግ በፈጠረበት ጊዜ ለምንድነው ያ አይነት ስርዓት ሊፈጠር ይችላል ብሎ የሚያስበው? አይፈጠርም። ስለዚህ መፍትሄው አሁንም ከዚህ አዘቅት መመለስ ነው። እንግዲህ ከዚህ አዘቅት ለመመለስ በተለይ ትግሉን የመሩት በፊት የለውጡን ትግል አሁን ተቀልብሷል የተባለውን ትግል የመሩት ቄሮዎች አሉ። እንደገና ደግሞ ጭቁን ብሔር ብሔረሰቦች አሉ ወይም በተለይ ህብረ ብሔር ፌደራሊዝሙን የሚደግፉት በዚች በወሳኝ ወቅት ምን ማድረግ አለባቸው? ቀደም ብለን እንዳልከው አሁን በተለያዩ ቦታዎች ከጫሉ መገደል ጋር በተነሳ የሀገሪቷ ሚዲያዎች በሙሉ ተገዳዩም ገዳዩም እንደገና ደግሞ ንብረት አውዳሚውም ግጭት ፈጣሪውም ኦሮሞ ነው ብለው በተለይ የሀገሪቷ ሚዲያ በሙሉ በአንድ አቅጣጫ ብቻ እየሄዱ ባልበት በአሁኑ ወቅት እነኚህ ለውጡ ወደፊት እንዲቀጥል የሚፈልጉ ኃይሎች በተጨባጭ ምን ማድረግ አለባቸው በአሁኑ ሰዓት ይላሉ? I think አሁን አንድ ትልቅ የሆነ እየተደረገ ያለው ዘመቻ በተቻለ መጠን ኦሮሞን ከተለያዩ አይነት እኩይ ተግባራቶችና ድርጊቶች ጋር በማያያዝ ኦሮሞን የማሸማቀቅ ስራ ነው የተሰራ ያለው። አንድ ህብረተሰብ እንደ ህብረተሰብ ጄኖሳይድ የዘር ፍጅት አድርጋል ኤትኒክ ክሊንሲንግ እሱም እንግዲህ ጄኖሳይድ ከምንለው ወንጀል ጋር አንድ አይደለም። ጄኖሳይድ ሰዎችን መግደል ብቻ ሳይሆን ሰዎችን ስትገድል ያንን ዘር ወይም ያንን ግሩፕ ሙሉ በሙሉ ወይም በግማሽ በከፊል የማጥፋት ኢንተንቱ አለ ነው። ያ ኢንተንት ሳይኖርህ ሰውን የምትገድል ከሆነ አንድን ብሔር ወይም እምነት የሚከተል ህዝብ ከአንድ ቦታ የምታባረር ከሆነ ዲስፕሌስ የምታደርግ ከሆነ እሱ ኤትኒክ ክሊንሲንግ ሊባል ይችላል። በእንደዚህ አይነት እጅግ በጣም ሾኪንግ በሆኑ ወንጀሎች በዓለም አቀፍ ደረጃ የተወገዘ የተጠላ እና በጣም አትሮሲቲ ክራይም የምንላቸው ነገሮች አሉ። በእንደነዚህ አይነት ወንጀሎች ጋር በማያያዝ የኦሮሞን ስም በማንሳት ኦሮሞን በማሸቃማቀቅ ኦሮሞ የሚጠይቀውን ጥያቄ ድሮ በሚጠይቀው ደረጃ መጠየቅ እንዳይችል ነው ይሄ ሁሉ ካምፔን እየተደረገ ያለው። ይሄ ካምፔን ሰክሲድ ያደርጋል አያደርግም አይ ቲንክ ኦልሬዲ እያየን ያለው ነገር አለ። ግን አልቲሜትሊ ቅድም እንዳነሳሁት ይሄ ሁሉ የሚደረገው ይሄ ዝም ብሎ በራሱ ጥሩ ነገር ስለሆነና የሚፈለግ ነገር ስለሆነ ሳይሆን አልቲሜትሊ ማመቻቸት የሚፈልጉት ፖለቲካል ሰትልመንት ወይም ፖለቲካል አውትካም አለ። ይሄም ህብረ ብሔራዊ ፌደራሊዝም እዛ ሀገር ቀርቶ ሌላ አይነት ትርጉም የለሽ ፌደራሊዝም እንዲፈጠር ይፈልጋሉ። ኢትዮጵያ ውስጥ ከመልቲናሽናል ፌደራሊዝም ውጪ ሌላ አይነት ፌደራሊዝም ለምን እንደሚያስፈልግ ለኔ ግልጽ አይደለም። አያስፈልግም። መልቲናሽናል ፌደራሊዝም አሁን ያለው አይነት ፌደራል ሲስተም አያስፈልግም የምትል ከሆነ ሴንትራላይዝድ የሆነ አይነት ሀገር ነው መፍጠር ያለብህ። ሌላ አይነት ፌደራሊዝም ፈጥረህ ምናምን ለብዙ ጭቅጭቅ ለብዙ ንትርክ የሚያመች አይነት ስርዓት መፍጠር የለብህም። የአይነቱ ፌደራሊዝም ደግሞ የሚፈታው ችግር የለም። ኢትዮጵያ ውስጥ ያለው ትልቁ ችግር ብሔር ላይ የተመሰረተ ችግር ነው። ያንን ብሔር ላይ የተመሰረተ ችግር መፍታት እንፈልግ ከሆነ ህብረ ብሔራዊ ፌደራሊዝም ነው የሚያስፈልገው ማለት ነው። ዋናው አጀንዳ ድርጊቶቹ የተለያዩ ሊሆኑ ይችላሉ። ዋናው የፖለቲካ አጀንዳ ግን እሱ ነው። ታርጌቱ እሱ ነው። መፍትሄውስ ዶክተር እሱ ታርጌት እንዳይሆን የህብረ ብሔራዊ ፌደራሊዝምን ዲፌንድ እናደርጋለን፣ ለህዝባችን ጥቅም ይቆማል፣ የኛን ወርልድ ቪው የሚገልጸው እሱ ነው የሚሉ የተለያዩ ህዝቦች አንድ ላይ መስራት ይኖርባቸዋል። ፖለቲክስ አልቲሜትሊ ኮምፕሮማይዝ ነው። ትናንት ጠላት ልትሆን ትችላለህ፣ ዛሬ ግን በተወሰነ ደረጃ አብረህ አንዳንድ ነገሮች ላይ ልትሰራ የምትችልበት ሁኔታ ሊኖር ይችላል እና አሁን as we speak ማለት ነው የወላይታ ህዝብ የራሱን እድል በራስ የመወሰን መብት እንዲሰጠው እየጠየቀ ነው። ይሄ ህገ መንግስታዊ መብት ነው። መለመን መቻል የለበትም። የአብይ መንግስት የሚሰጠው መብት አይደለም። የአብይ መንግስት ይሄንን ህገ መንግስት ተግባራዊ ያደርጋለሁ ብሎ ቃለ መሐላ ፈጽሞ ነው ስልጣን የያዘው።
የወላይታ ህዝብ ይሄ መብት ሊከበርልኝ ይገባል ሲል የማክበር ግዴታ አለበት። ልመና አይደለም፣ ስጦታ አይደለም። አንፎርቹኔትሊ ግን እያየን ያለነው ይሄ ጥያቄ እንደ ጥያቄ ራሱ እንዳይነሳ የዛ ህዝብ የወላይታ ህዝብ ተወካዮች እየታሰሩ መታሰር የለባቸውም ብሎ ሰላማዊ ሰልፍ የወጣው ህዝብ እየተገደለ ያለበት ሁኔታ ነው ያለው። ለዚህ ይሄ መንግስት ተጠያቂ ነው። የሲዳማ ህዝብም ይሄንን ጥያቄ ባቀረበበት ጊዜ የነበረው ሬዚስተንስ ይው ነበር። አብይ አልፈለገም፣ የተቻለውን ሁሉ አደረገ። ማስቆም የሚችልበት አቅም ስላልነበረው ብቻ ፖለቲካሊ ኮንቪኒየንት ስላልነበረ ብቻ የሲዳማ ሪፈረንደም ተደረገ። አሁን ግን እንደ መንግስት ራሳቸውን መልሶ ስታብሊሽ የሚያደርጉበት ሁኔታ አሁንም ቻሌንጅ የተፈጠረባቸው ነው። ስለዚህ እነዚህ የሚያሳዩት ምንድነው የምትለኝ ከሆነ ኢትዮጵያ ውስጥ ያለው የፖለቲካ ፍላጎት ህብረ ብሔራዊ ስርዓቱን የማጠናከርና ዲሞክራታይዝ የማድረግ ይሄንን ህብረተሰብ በዚህ አይነት መልኩ ተካሮ አንዱ እንደ ችግር እንዲያይ ያደረገው ዲሞክራታይዝ አለመሆኑ ነው። ስርዓቱ ዲሞክራሲ አለመሆኑ ነው። ዲሞክራታይዝ ስታደርገው የህዝቦችን ጥያቄ በመትመለስበት ጊዜ አንዳንዶቹ ከባድ ሊሆኑ ይችላሉ። እነዚህ ጥያቄዎች በመትመለስበት ጊዜ ምናልባት እነዚህ ቴንሽኖች እየረገቡ ሊሄዱ የሚችሉበት ሁኔታ አለ። ያንን መንገድ ከመከተል ያ አይሰራምና ቴንሽንን ከጊዜ ወደ ጊዜ እያባባሰ ይሄዳል ብለህ ወደ ኋላ የምትመለስ ከሆነ ያ ትልቁ ዴንጀር ነው፣ ትልቁ አደጋ ነው ለዛ ሀገር። ጥሩ። እስኪ አሁን ስለ ወላይታ ካነሳን ዘንዳ የወላይታ ህዝብ የራሱን እድል በራሱ የመወሰን የክልል ጥያቄ ሲያነሳ ነው እንግዲህ በተለይ ከመሪዎቹ እና አክቲቪስቶች፣ የሰብአዊ መብት ተሟጋቾች እና የሀገር ሽማግሌዎች የታሰሩበት ሁኔታ ነው ያለውና አሁን ዛሬ እንደምሰማው እውነት ከሆነ ከወላይታ ለመረጋጋት ጋር በተያያዘ ታስረው የነበሩ መሪዎች በዋስ እንደተለቀቁ ነው። እንግዲህ ህዝቡ ሆ ብሎ ወጥቶ መሪዎቻችንን ለቀቁ በማለቱ ግፊት ነበርና ለቀቁና ከዚህ ምንድነው ሌሎች ብሔር ብሔረሰቦች መማሩት? መንግስት እያንዳንዱ አካባቢ ላይ የሚነሱ ጥያቄዎችን የሚያይበት መንገድ አለው። የወላይታ ህዝብ ተወካዮች በመታሰራቸው ህዝብ ሰልፍ ወጣ፣ ሰልፍ በመውጣቱ ተገደለ። ያ ጥሩ ሚዲያ ከቨሬጅ አይደለም። መንግስት ሰው ስለመገደሉ ብዙም ኬር የሚያደርግ አይመስለኝም። ግን በተወሰነ ደረጃ ተገፍተውም ራሳቸውም ይሄ አይነቱ አካሄድ ምናልባት እነሱን አስሮ ማቆየቱ ፖለቲካሊ ከፖለቲካ ፍጆታ አንፃር ብዙ ጠቃሚ አይደለም ከሚል አንፃር ለቀዋቸው ሊሆን ይችላል። ይሄ ምን ያሳያል አልከኝ? መጠየቅ፣ መታገል፣ መጋፋት ሁሉ ጊዜም በፓወር በኃይል በስልጣን ፉክክር ላይ ትልቅ ሚና ይጫወታል። መንግስት ላንተ የሚሰጥህ ምላሽ አንተ በገፋኸው ቁጥር ነው። እንዴት እንደምትገፋ መረዳት መቻል አለብህ። ምን አይነት ኢንስትሩመንቶችን መሳሪያዎችን እንደምትጠቀም፣ ምን እንደምትል፣ በምን አይነት መልኩ ራስህን እንደምታደራጅና ሞቢላይዝ እንደምታደርግ ያንን ማየት መቻል አለብህ። ምን ባድርግ ምን ምላሽ ያገኛለሁ የሚለውን ግን መለቀቃቸው ያው ህዝቡ መስዋዕት ለመክፈል ፍቃደኛ መሆኑና የነዛን ጥያቄዎች ቁርጠኛ በሆነ መልኩ ማቅረብ መቻሉ ነው። ናው ሌሎች አካባቢዎች በዛ አይነት መልኩ ህዝቡ ጥያቄ ቢጠይቅ መንግስት እንደዛ አይነት እርምጃ ሊወስድ ይችላል፣ ሊለቅ ይችላል፣ ምናልባት ሊሆን ይችላል። የባሰ ስትጠይቅ በደንብ ስትጠይቅ ሁሉ ጊዜም የምታሳድረው ጫና ትልቅ ስለሆነ መንግስት ከዛ የመመለስ እድሉ ትልቅ ነው። but at the same time ደግሞ አሁን የታሰሩት ለምሳሌ የኦሮሞ ፖለቲካ ፓርቲ አባላትና የወላይታ ፖለቲካ ፓርቲ አባላት ሊያደርጉ የሚችሉት ሊያሳድሩ የሚችሉት ተጽዕኖ አንድ አይደለም። ሁለቱ ላይ መንግስት የሚኖረውም ንዴትም በለው እንደ ጠላት እንደ ትሬት የማየት ሁኔታውም ለሚሰሩትና ለሚፈልጉት ነገር ማለት ነው አንድ አይደለም። ሶ የተለያዩ ናቸው። ግን አይ ቲንክ በእርግጠኝነት አስ ጀነራል ሩል ማለት የሚቻለው ነገር
እምቢተኝነቱ ካለ አልገዛም ማለቱ ካለ ህዝብ መብቴ ነው ብሎ እየወጣ በህገ መንግስቱ የተፈቀዱ ጥያቄዎችን እያነሳ የሚጠይቅ ከሆነ መንግስት ለረጅም ጊዜ እነዛ ኢኮኖሚውን የሚጎዳ ፖለቲካሊ የሚጎዳ ሶሻሊ ዳሜጂንግ የሆኑ ህዝባዊ ቁጣዎችን እምቢታዎችን ዝም ብሎ ሊያይ አይችልም ያ ጫና መፍጠሩ ሁሉ ጊዜ ማስፈላጊ ነው ማለት ነው ዲሞክራሲ ደግሞ ሁሉ ጊዜ የጭቅጭቅ የንትርክ ፕሮሰስ ነው ከዛ ነው ዲሞክራሲያዊ የሆነ ስርዓት ልትፈጥር የምትችለው ጥሩ ነው እንግዲህ አንዳንድ ወላይታ አክቲቪስቶች እና የፖለቲካ መሪዎች እንደሚሉት መሪዎቹን እንግዲህ መንግስት የለቀቀው ጊዜያዊ መፍትሄ ለመሻት ነው ህዝቡ ወደ ቤት ለመመለስ ነው እንጂ ሁነተኛው አይደለም የሚሉ አሉ በተለይ ለዚህ የሚያቀርቡት የወላይታ ህዝብ ጥያቄ የክልል ጥያቄ ሲሆን አሁንም መንግስት እያቀረበ ያለው ማዕከሉን አርባ ምንጭ ያደረገ ከዚህ በፊት በህዝባዊ ወያኔ ሓርነት ቀርቦ የተወገደውን ወጋጎዳን መልሶ ለመገንባት ነው የተባለ ነው እሱን እስኪ የተከታተልን ምናይ ይሆናል እስኪ ወደ ሰሜን የሀገሪቷ ክፍል እንሄድና ዶክተር ትግራይ ውስጥ ከሌላው አካባቢ በተለየ ሁኔታ ክልላዊ ምርጫ ለማካሄድ እየተዘጋጁ ነውና እናደርጋለን እያሉ ነው ፌደራል መንግስቱ ደግሞ ወይ ደግሞ ምርጫ ቦርድ ምርጫውን ማካሄድ አትችሉም እየተባለ ነው ይሄ የምርጫ ውዝግቡን እስኪ እንዴት አየኸው አንድ ክልልስ የራሱ ምርጫ ማድረግ ይችላል ይሄ እስከ ህገ መንግስት አንፃር እንዴት ይታያል እዚህ ላይ ማብራሪያ ብትሰጠን እንግዲህ መጀመሪያ አንድ ከፌደራል መንግስቱና በትግራይ ክልል መንግስት ማከል የተደረገ ካለው ንትርክ ጭቅጭቅ አንፃር አይ ቲንክ ጀነራሊ የሆነ ፖይንት ማንሳት እንፈልገው ነገር ምንድነው አብዛኛው ሰው የትግራይ ክልል መንግስትን እንደ ችግር የሚያይበት ሁኔታ ነበረ ኢቭን አጫሉ ተገሎ አሁን ነገሮች በዚህ አይነት መልኩ ሳይቀየሩ በፊት በሁለቱ መካከል የሚደረገው ንትርክ እንደ ትሬት እንደ ትልቅ ችግር የሚያዩ ሰዎች ነበሩ እኔ ግን ያንን ያየሁት የፌደራሊዝምን ስርዓት የዲሞክራሲን ስርዓት ከማጎልበት አንፃር ጥሩ ነገር አድርጌ ነው የወሰድኩት ፌደራሊዝም ታሳቢ የሚያደርገው በፌደራል መንግስቱና በክልሎች መካከል እንዲሁም በክልልና ክልል መካከል ጥቅም ላይ የተመሰረተ አመለካከት ላይ የተመሰረተ ክርክር እንደሚኖር ነው ጭቅጭቅ ኮንቴስቴሽን እንደሚኖር ነው ዲሞክራሲ ደግሞ ሊሰርጽ የሚችለው ሊኖር የሚችለው ይሄ ሲኖር ብቻ ነው ህገ መንግስቱ ለክልሎች በጣም ትልቅ ስልጣን ነው የሚሰጠው የክልል መንግስት ከፌደራሉ መንግስት ነፃ የሆነ መንግስት ነው የቲፒኤልኤፍ ፌደራል መንግስት ውስጥ የነበሩ ግለሰቦች ሙሉ በሙሉ ሪሙቭ ተደርጓል ስልጣን አሁን የፕሮስፔሪቲ ፓርቲ ነው ከተባለ በኋላ ጠቅላይ ሚኒስትሩ ከህወሓት ባለስልጣናት ጋር በተለያዩ ምክንያቶች ያለመግባባት ነገሮች አሉ አንዱ የፕሮስፔሪቲ ፓርቲ አባል አለመሆናቸው ነው እኔ ስለ ህወሓት ምንም እናስብ ምን 27 አመት ምናምን የነበረው ድርጅቱ ምንም ይሁን ምን ህወሓት ታሪክ ያለው ድርጅት ነው ትልቅ መስዋዕት ከፍሎ የመጣ ድርጅት ነው አንድ ግለሰብ ያንን ሁሉ ታሪክ ያለውን ድርጅት የሆነ ሰዓት ላይ መጥቶ በቃ ራሳችሁን አፍርሱና አንድ የሆነ ፕሮስፔሪቲ ፓርቲ የሚባል ፍራንክሊ ምንም ትርጉም ያለው ኢንኮሄረንት አይዲዮሎጂካሊ ኢንኮሄረንት የሆነ ነገር ልፈጥር ነው ነው ተቀላቀሉ ሲል አንቀላቀልም ማለታቸው ለምን ሊያናደድ እንደሚችል አላውቅም እኔ በነሱ ቦታ ቢሆን የኔ መልስ የሚሆነው እሱ ነው የፕሮስፔሪቲ ፓርቲን እንደ ጽንሰ ሐሳብ አይሰራም የሚል አመለካከት ስላለኝ ብቻ ሳይሆን እንደዛ አይነት ሂስትሪ ያለው ድርጅት ለራሱ ክብር ያለው ድርጅት ዝም ብሎ ራሱን በትኖ ምናምን የሆነ አዲስ ነገር አባል ሊሆን አይችልም because there is a history there is legacy እዛ እነዛ ነገሮች ጥሩ ሊሆኑ ይችላሉ መጥፎ ሊሆኑ ይችላሉ so TPLF እና የትግራይ ክልል እንደ ክልል ዝም ብለህ ስታየው ከፌደራል መንግስቱ ጋር እየተደረገ ያለው ግብግብ የፌደራል ስርዓቱን ዲሞክራቲክ ስርዓቱን ከመገንባት አንፃር actually ፖዚቲቭ ነው ጥሩ ነገር ነው ያንን ማየት ያለብን ጥሩ ነገር ነው ምናልባት ማከል ላይ ያለው መንግስት ሁሉ ነገር እንፈልገው አይነት መልኩ ማድረግ አልችልም
ኦብስታክል የሆኑብኝ ነው ምናምን ብሎ መናደዱ መበሳጨቱ ምናምን ያንን ደግሞ በተለያየ አይነት መንገድ መግለጹ ያ ህዝብ አካባቢ እነዚህ ሰዎች ሀገር እያመሱ ነው እየበጠበጡ ነው የሚል አይነት አመለካከት ፈጥሮ ሊሆን ይችላል መንግስትም ያንን የመጠቀም አይ ቲንክ ትክክለኛ ፍላጎት አለ እኔ ይሄንን አያደርጉም አይደለም ያደርጋሉ እንኳን ብለን ብናስብ በሚባለው ደረጃ አይደለም ያደርጋሉ እንኳን ብለን ብናስብ የትግራይ አንዳንድ ነገሮች ላይ ከፌደራል መንግስት ጋር አለመስማማትና ፐብሊክሊ መከራከር የዲሞክራሲ ስርዓቱን ይገነባል እንጂ አይጎዳውም ወደ ጦርነት እስካልሄዱ ድረስ ማለት ነው ችግር አይደለም ለኔ ከምርጫ ጋር ታይዞም ያለው ክርክር ይሄው ነው በህገ መንግስቱ ያስቸኳይ አዋጅ ጊዜ አዋጅ በቂ የሆነ ምክንያት ኖሮ የሚታወጅ ከሆነ ምርጫን በአስቸኳይ ጊዜ አዋጅ ውስጥ ማካሄድ አስቸጋሪ ነው ኢትዮጵያ ህገ መንግስት የሚደረገው ምርጫ ቀጥተኛ የሆነ ምርጫና ነፃ የሆነ ምርጫ ፌር የሆነ ምርጫ መሆን አለበት ነው የሚለው ሶ ዳይሬክት ፓርቲሲፔሽን ነው አሁን ያለው ፐብሊክ ኢመርጀንሲ የኮቪድ ጋር ታይዞ ያለው ማለት ነው እያለ ስቴት ኦፍ ኢመርጀንሲ ውስጥ ሆነ ምርጫ ማድረግ አልችልም የሚለው እኔ ያንን እቀበላለሁ ማልቀበለው ላልተወሰነ ጊዜ ምርጫውን ማስተላለፍና ምርጫው መቼ ነው የሚደረገው የሚለውን የውሳኔ ስልጣን ለካቢኔው መስጠት ነው የፌዴሬሽን ምክር ቤት በወሰነው ውሳኔ ምርጫው መቼ ነው የሚካሄደው የሚለውን ነገር የሚወስነው ኤሰንሺያሊ የጤና ሚኒስቴር ነው የጤና ሚኒስቴር ኮቪድ የሚባለው ቫይረስ ከአሁን በኋላ ለህዝባችን ትሬት አይደለም የሚል ውሳኔ ወስኖ ሰርቲፋይ ሲያደርግ ነው ያ ማለት አብይ ነው የሚወስነው ማለት ነው አብይ ምርጫ የሚያደርግበትን ጊዜ የመወሰን ስልጣን ይሄ ህገ መንግስት አይሰጠውም ትልቁ ችግር ለኔ እዛጋ ነው ማስተላለፍ ይቻል ነበር ይሄ እንግዲህ ህገ መንግስታዊ ትንታኔ ሆኖ መስጠት ያለው የፖለቲካው ከዛ ውጪ ነው ፖለቲካሊ ማንኛውም ሰው እንደ ፖለቲካ ድርጅት ተደራጅቶ ያለ አይ ምርጫው በዚህ ጊዜ መደረግ መቻል አለበት መተላለፍ ያለበትም ብሎ መከራከር ይችላል ህገ መንግስቱ ይሄንን ይፈቅዳል ይሄው ህገ መንግስት ደግሞ ስቴት ኦፍ ኢመርጀንሲ ያስቸኳይ ጊዜ አዋጅ ከታወጀ ምርጫውን ማሻገርን ይፈቅዳል በኔ እይታ ስታሸጋግር ግን ላልተወሰነ ጊዜ አይደለም መች ነው የሚደረገው የሚለው ነገር በግልጽ በተቀመጠ ጊዜ ውስጥ መሆን መቻል አለበት በግልጽ የሆነ ጊዜ ተቀምጦ ሪዝነብል የሆነ ፕሮፖርሽኔት የሆነ ጊዜ ተቀምጦ እዛ ጊዜ ላይ ስንደርስ የበሽታው ሁኔታ ምርጫው ማድረግ የማንችልበት ሁኔታ ላይ ከሆነ ያኔ እንደገና ሌላ ምክክር ተደርጎ ይራዘም ማለት አንድ ነገር ነው ይሄ ኢንደፊኒትሊ ላልተወሰነ ጊዜ አራዝማ መች ነው የሚደረገው የሚለው ነገር የምርጫው አውትከም ላይ የምርጫው ውጤት ላይ ጥቅም ያለው አካል እንዲወስን ማድረግ በምንም አይነት መልኩ ህገ መንግስታዊ አይደለም ይሄ ግን ከዚህ ጋር በተያያዘ የትግራይ መንግስት ህገ መንግስቱ በሚያስቀምጠው መልኩ ምርጫውን ማድረግ እንችላለን እና በስኬጁል ምርጫውን እናደርጋለን ማለቱ የህገ መንግስቱን መንፈስም ሆነ ቃል ያከብራል ችግሩ የምርጫ ቦርድ ምርጫ የማዘጋጀት ስልጣኑ የሱ ስለሆነ የምርጫ ቦርድ ይሄንን ምርጫ የማያዘጋጅ ከሆነ የምርጫው ቅቡልነት ላይ ሌጂቲመሲ ላይ ችግር ሊፈጠር ይችላል ይሄ ግን ችግሩ ይሆናል ብዬ የማስበው የፌደራል ምክር ቤት ምርጫ በተመለከተ ከሆነ ነው የክልል ምርጫን በተመለከተ ምንም ያህል የፌደራሉ የምርጫ ቦርድ ኦቨርሳይት ቢኖረውም አብዛኛው ነገር የሚሰራው በክልል ደረጃ ስለሆነ ይሄንን ምርጫ ማድረግ በምንም አይነት መልኩ ከህገ መንግስቱ ጋር የሚቃረን ህገ መንግስቱን ሰማት ወደ ጥያቄ የሚያስገባ ፕሮሰስ አይደለም if anything ይሄ የሚያደርገው ህገ መንግስቱን ሪስፔክት ያደርጋል ህገ መንግስቱ እንዲከበር ያደርጋል የፌደራል መንግስትም ወደ ህገ መንግስታዊነት እንዲመለስ ግፊት ያደርጋል but most importantly ይሄ ምርጫ አሁን እነሱ ስኬጁል ባደረጉት መልኩ የሚካሄድ ከሆነና ዲሞክራሲያዊ ከሆነ
በተወሰነ ደረጃ ምሳሌነትም ኤግዛምፕለሪም ሊሆን የሚችልበት ሁኔታ ይኖራል ማለት ነው። ናው የቲፒኤልኤፍ ያው መናቀው ሂስትሪ አለ ምርጫው ዲሞክራሲያዊ ይሆናል አይሆንም እሱ ሌላ ጥያቄ ነው። ግን ቲፒኤልኤፍ ምርጫ ለማድረግ ጥረት ማድረጉ እኔ በአጠቃላይ ኮንስትራክቲቭ ነው ፖዚቲቭ ነው ብዬ ነው ማየው። የፌደራል መንግስትም ለምን ያለኔ ፍቃድ አደረጋችሁ ብሎ ትልቅ እንትን ውስጥ መግባት ያለበት አይመስለኝም። እኔ ምንም የፌደራል መንግስት የሚያጣው ነገር የለም። ድሮም የፌደራል መንግስትም አደረገ እነሱም አደረጉ አልቲሜትሊ ምርጫውን የሚያደርጉት እነሱ ናቸው ክልሉ ነው የሚላኩትም ሰዎች የክልሉ ህዝብ የመረጣቸው ናቸው። ስለዚህ ይሄ ለትልቅ ክርክር ወይም ለጦርነት ምናምን የሚጋብዝ አይደለም። ጥሩ እንግዲህ አሁን እንግዲህ ብዙ ችግር አይተናል። ኦሮሚያ ውስጥ ችግር አለ፣ ደቡብ ውስጥ አሁን ከምርጫ ጋር በተያያዘ ትግራይ ውስጥ አለ። ከትግራይ ጋር ግብግብ ነገር ይታያል። ፌደራል መንግስቱ እንግዲህ በሀገሪቷ ለመረጋጋት የሰላም እጦት አለ ብለው ይናገራሉ። እንግዲህ ተቺዎች እንተን ጨምሮ ማለት ነው። እንግዲህ ይሄን የሆነው የሰላም ኖቤል ሽልማት በተቀበለ መሪ ስር ነውና ይሄንን ዶክተር አብይን ለዚህ ደግሞ ካጩት ሰዎች መካከል አንዱ መሆን ይነገራልና ዛሬ ላይ ቆመ ዶክተር አብይ አህመድን ለኖቤል ሽልማት እንድታጩ በማድረግ አሁን ስታየው ምን ይሰማሃል? የመጸጸት ሁኔታ ሲታይብሃል ወይ እንዴት ነው? የሚሰማኝ ጸጸት አይደለም። ያው እንደ አንድ ግለሰብ አልጠነቅልም ፖለቲካዊ ነባራዊ ሁኔታዎችን አይቼ ዘላይ ተንተርሼ ከማቃቸው ነገሮች ተነስቼ ትንታኔ ነው የሚሰጠው አናሊሲስ ነው። በዛን ጊዜ የነበረኝ አናሊሲስ ጠቅላይ ሚኒስትሩ የሰራቸው ስራዎች ለሰላም የኖቤል ሽልማት ለመታጨት በቂ የሚያደርጉ ነገሮች ነበሩ። አይ ቲንክ እዚህ ጋር አንድ መረዳት የሚያስፈልገው ነገር በ2019 የኖቤል ሽልማት እሳቸው ሲሸለሙ ኖሚኔሽኑ ይሸለም ብለህ ሊሰጠው ይገባል ብለህ የምታስገባው ደብዳቤ የሚገባው ጃንዋሪ መጨረሻው ጃንዋሪ 2019 ላይ ነው። ጃንዋሪ 2019 ማለት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በ8 ወር ጊዜ ውስጥ ማለት ነው። ወደ ስልጣን በመጡበት በ8 ወር ጊዜ ውስጥ የሰሩት ስራ ኢትዮጵያ ውስጥም ከኢትዮጵያ ውጭም ተስፋ የሚሰጥ የሚያበረታታ ጥሩ ነገር ነበረ። ከኤርትራ ጋር ለ20 ዓመት ያልነበረ ሰላምን ለመመለስ ያደረጉት ጥረት ጥሩ ነገር ነበረ። የኖቤል የሰላም ሽልማት ለመሸለም ክራይቴሪያው አሁን ሰው ዝም ብሎ በሚያየው አይነት መልኩ በአለም ላይ በጣም ጥሩ የሆነ ሰላምንና ጸጥታን ዲሞክራሲን ፍትህን ለሁሉ ሰው ያመጣ አይደለም። በጣም ስፔሲፊክ የሆነ ነገር ነው። ክራይቴሪያው ባለፈው አመት ውስጥ ከማንኛውም ሰው በላይ እዚህ ዓለም ውስጥ ለሰላም ትልቅ አስተዋጽኦ ያበረከተው ግለሰብ ማን ነው? that's the criteria። ሰላምን ለማውረድ ባለፈው በአንድ አመት ጊዜ ውስጥ የተሻለ ኮንትሪቢዩሽን ያደረገው አስተዋጽኦ ያደረገው ማን ነው? በኔ እይታ አብይ ኢትዮጵያ ውስጥ የሰራቸው ብዙ ነገሮች ነበሩ። በዛን ጊዜ የነበረኝ አመለካከት የወሰዳቸው እርምጃዎች እንደ ቲም ከናቶ ለማ ጋር ሆነው ማለት ነው ኢትዮጵያን ለማሻገር ጥሩ ጅምር ጥሩ እድል የከፈተ ከኢትዮጵያ ውጭም አካባቢው ላይ ሲያደርጉ የነበረው ነገር የተለያዩ ተቆራርፎ የነበሩ ኃይሎች አንድ ላይ እንዲመጡ እንዲቀራረቡ እንዲነጋገሩ የሚያደርጉት ጥረት ከኤርትራ ጋር ለ20 ምናምን ዓመት የቆየን ችግር ፈቶ ሰላም እንዲመጣ ስምምነት መፈራረሙ በዛ ጊዜ በመናቀው ማለት ነው እነዛ ጥሩ ምልክቶች ነበሩ። እኔ ለኖቤል የሰላም ሽልማት ሲታጩ የነበረኝ ኢንፎርሜሽን የነበረኝ ኖሌጅ ያ ነው። እዛ ላይ ቆሜ ባደረኩት ጀጅመንት አሳስቼ ነበር ያኔ ብዬ ያኔ የነበረው ያ ነው። ራሴን አልወቅስም ለዛ። ነገር ግን አሁንም ማቀውን ነገር ባቅ ኖሮ ያኔ ኖሚኔት አደረጋቸው ነበር አላደርግም። ኦፍ ኮርስ
አይ ቲንክ አሁንም ማድረግ ያለብን ነገር ብዬ የማስበው ነኝ ግለሰቡ የኖቤል ሰላም ሽልማት ማግኘታቸው ችግር ከሚሆንብን ያንን በምን አይነት መልኩ እሳቸው ላይ ጫና ለማድረስ እንጠቀም የሚለው ነው። ይሄ ደብል ኤጅ ስዎርድ በአንድ በኩል ዓለም አቀፍ ዕውቅና እንደሚሰጥ ሁሉ በሌላ በኩል ደግሞ አሁን እሳቸው የሚያደርጉትን አይነት ተግባር በመታደግበት ጊዜ ስምህ በዛው መልኩ እንዲነሳ ያደርጋል። አብይ አህመድ የሚባለው ኢትዮጵያዊ ግለሰብ ኖቤል ሽልማት ሲያገኝ ዓለም አቀወቀው። አሁንም አብይ አህመድ እንደዚህ አይነት ድርጊቶችን እያደረገ ነው ስትል ዓለም በዛው መልኩ ነው የሚሰማህ ማለት ነው። ስለዚህ አሁን አይ ቲንክ ትልቁ ፎከስ መሆን በቻለ ያለበት ይሄን ሽልማት አገኘ የሽልማት እንደዚህ ያደረገው ምናምን የሚለው ሳይሆን በምን አይነት መልኩ ይሄንን እሱ ያገኘውን ኢንተርናሽናል ፕሬስቲጅ ኢንተርናሽናል ሪኮግኒሽን መልሰን እሱኑ ኤክስፖዝ ለማድረግ እንጠቀም ወደሚለው ነው አይ ቲንክ መሄድ ያለብን ብዬ ማስበው። ስለዚህ ጉዳይ ጽፍ ያለው እኔ ለምንድነው ኖሚኔት ያደረኩት የሚለውን ማድረግ ያለበትን ነገር ሁሉ አድርጓል ብዬ አይደለም ብዬ በትክክል አስፈር ያለሁኝ። ዋናው ትልቁ የዚህ ነገር ፐርፐዝ እንደውም የሰላምና ጸጥታ ጉዳይ ላይ የተሻለ እንዲሰራ ኢትስ አ ኮል ቱ አክሽን እንዲያበረታታው ነው። ሳይሰራና የኖቤል ሽልማት የተሸለሙ ሰዎች ከሚጠበቅባቸው ሎሬቶች ናቸው ከሎሬት የሚጠበቅ ስታንዳርድ በታች ሲሆን አይ ከዛ በታች እኮ ነው ወረድክ መሆን ያለበት እዛ ስታንዳርድ ላይ አይደለም ማለት እንድንችል ነው ክሪቲሳይዝ ማድረግ እንድንችል ነው ብዬ ራሴን ኤክስፕሌን አድርጌያለሁኝ ነገሮች በዚህ ደረጃ ሳይቀየሩ ማለት ነው። ጥሩ እንግዲህ የኖቤል ሽልማቱ እንደ አንድ ነጥብ የቀረበው የኤርትራ ጉዳይ ነበር። ያኔ በኢትዮጵያና ኤርትራ መካከል ሰላም ለማውረድ ጥረት አድርጓል በሚል ነው። አሁን ስታይ ያ የተባለው ሰላም ወርዷል ወይ በኤርትራና በኢትዮጵያ መካከል? ሰላም በምንፈልገው ደረጃ ሊወርድ አልቻለም። በጊዜው የነበረው ኮንሲደሬሽን እይታና አሁን ከጊዜ በኋላ ያለው እይታ ያለው ፕራዮሪቲ ትንሽ ለየት ያለ ይመስለኛል። እንደማስበው ከሆነ ኢሳያስ ከኢትዮጵያ ጋር ሙሉ በሙሉ ሰላም ለመፍጠር የሚፈልጋቸው ነገሮች አሉ የሚጠይቃቸው ነገሮች አሉ። ከነዛ ከሚፈልጋቸው ነገሮች አንዱ ቲፒኤልኤፍን ማዳከም ይመስለኛል። ኢሳያስ ትንሽ ቢተር ይመስለኛል ነው ሳይው መለስ ኢሳያስን 2-3 ጊዜ አሸንፏል። በኢትዮጵያ ኤርትራ ጦርነት አሸንፎታል ጦርነቱ ላይ ከዛ በኋላ በዲፕሎማሲ አሸንፎታል። እኔ ስለዚህ ነገር ከዚህ ፊት ተናግሬ ያለው ጥሩ ነገር ነው ብያለሁስም ኢትዮጵያ ኤርትራን አይሶሌት ለማድረግና ከዛ አይሶሌሽን ጋር ተያይዞ የኤርትራ መንግስት የኤርትራ ህዝብ የተጎዳው ጉዳት ጥሩ ነው ብያለሁ። እኔ መለስ ራሳቸውም ስራዎች ጥሩ ናቸው ብያለሁ። ግን ዝም ብለ እንደ ፓወር ስትራግል ስታይ ኢሳያስ ተሸንፏል እና ቲፒኤልኤፍ ላይ ቢተርነስ አለበት ይጣላል የሆነ ማሸነፍን ይፈልጋል። አንዳንድ የተናገራቸው ነገሮች አሉ ኤትኒክ ፌደራሊዝምን እሱ እንደሚለው የፈጠረው ቲፒኤልኤፍ ነው ጌም ኦቨር ፎር ኤትኒክ ፌደራሊዝም ብሎ የተናገረበት ሁኔታ አለ። ከተለያዩ ሶርሶችም የምናያቸው ነገሮች ኢሳያስ ቲፒኤልኤፍ አሁንም ለዚህ ሪጅን ችግር ነው ብሎ የሚያስብ ሰው ነው። ምን ያህል ጠቅላይ ሚኒስትሩ አብይ አህመድ ይሄንን እንደሚቀበሉ ባላቅም ኤርትራ የሚሄዱበት ስፒድ ስታየው ኤርትራው ፕሬዚደንት አይደለም ኢትዮጵያ የሚያጣው ብዙ ጊዜ የኢትዮጵያው ጠቅላይ ሚኒስትር ነው እዛም የሚሄደው። ኤርትራ is a tiny ቬነስ የሆነች ሀገር ነች። ኖርማሊ ስታይ መምጣት የነበረበት ኢሳያስ ነው አብይ አይደለም መሄድ ያለበት። አልቲሜትሊ ይሄ ነገር ኢሳያስ ሲኒየር መሆኑ አይደለም ፖለቲካሊ ኢሳያስ እንደ ግለሰብ አይደለም ስለ ኢሳያስ የምናወራው እንደ ኤርትራ ፕሬዚደንት ነው ጠቅላይ ሚኒስትሩም እንደ ኢትዮጵያ መሪ ነው። ስለዚህ እዛ ጋር ትንሽ የሚታይ አንኢቭን የሆነ ነገር አለ ይመስለኛል። ማን ነው ማንን የበለጠ የሚፈልገው የሚለው ነገር በጣም ግልጽ አይደለም። ሶ የሆነ ሙቹዋል የሆነ ኢንትረስት ያለ ይመስለኛል እና ፕራዮሪቲው በሁለቱ ሀገር መካከል ሰላም የማስፈን ብቻ ሳይሆን ሌላም ነገር እየሆነ የመጣ ይመስለኛል። ፕሪሳይስሊ ኢሳያስ ቲፒኤልኤፍን አንደርማይን ማድረግ ስለሚፈልግ በትግራይ ክልል እንግዲህ እንደሚታወቀው ትልቁ ቦርደር እዛ ነው። የአካባቢ በአጠቃላይ ይገናኛል። ቦርደሩን በምን አይነት መልኩ እንክፈተው የሚለው አንድ ትልቅ ችግር ነው። ሶ በሁለቱ ሀገሮች መካከል አክቹአሊ የሚደረገው የሰላም ስምምነት ቲፒኤልኤፍን ያማከለ ካልሆነ
ሪያሊቲ ሊሰራ የሚችልበት እድልም በጣም ብዙ አይደለም ምናልባት አሰብ አካባቢ ሊሆን ይችላል ግን አብዛኛው ሌላው እነዚህ ሁለት ህዝቦች ይዋሰናሉ to be honest ለኔ ሳይው ኦብጀክቲቭሊ ማለት ነው ከኤርትራ ጋር ኢትዮጵያ የሚኖራት ሰላም ትርጉም የሚኖረውም ትግራይና ኤርትራ ሰላም ካላቸው ነው ሁለቱ ህዝቦች ናቸው ከማንኛውም ህዝብ የተሻለ የባህልም የቋንቋም ቅርበትና ግንኙነት ያላቸው ግን ያ ሰላም በኢትዮጵያና በኤርትራ መካከል ምን ይመስላል አሁን የሚለውን ነገር ስናይ ያ ዳይናሚክስ ነገሮችን ትንሽ ኮምፕሊኬት አድርጓቸዋል ምናልባት የዶክተር አብይ እርምጃ ትግራይን ለመክበብ ነው የሚሉ የትግራይ ፖለቲከኞች አሉ እነሱን እንጠይቃቸዋለን በዚህ ጉዳይ ላይ ግን እስኪ ያንተን እይታ ማየት የምፈልገው አሁን ኢትዮጵያና በተለይ በኢሳያስና በአብይ መካከል የሚደረገው ግንኙነት ስታይ ትልቁ ኢትዮጵያ በየጊዜው የኢትዮጵያ መሪ ወደ አስመራ መመላለሱ አንዳንድ ተንታኞችም የሆኑ ፖለቲከኞች ከጀርባ ሆኖ ኢትዮጵያን እየመራ ያለው ኢሳያስ ነው የሚሉ አሉ በዚህ አስተያየት ላይ የራስ እይታ ምንድነው አንዳንድ ሰዎች ከአብይ በስተጀርባ ከለ ያለ ምናምን የሚል ነገር ያነሳሉ እኔ እሱን አልቀበልም አብይ is in charge ኢትዮጵያን ኮንትሮል የሚያደርገው እሱ ነው አንዳንድ ሐሳቦች ድጋፎች ከኢሳያስ ያገኛል ሊያገኝ ይችላል ኢሳያስ ነው ኢትዮጵያን እየመራ ያለው የሚለው ግን ትንሽ ኤግዛጀሬትድ የሆነ ነገር ነው አብይ ፐርሰናሊቲውን ስታየው በራሱ እንደዛ አይነት ሰው አይደለም ግን የሚፈልገውን ህልም ለማሳካት ለማንም ለኢሳያስም ለማንኛውም ሰው የሚፈልጉትን ነገር ልል የሚችል አይነት ሰው ይመስለኛል አሁን የሚፈልገውን ነገር እስኪያገኝ በተለይም ያው ቲፒኤልኤፍን እና ትግራይን አላማውን ማሳካት እንዳይችል ትልቅ ትሬት ናቸው ብሎ ያስባል ያለ ትግራይ መቼም ኢትዮጵያን አንድ ማድረግ አትችልም አይደለ ኢትዮጵያ የምንላት አትሊስት እንደ ቲዮሪ ያለች አገር መነሻው እዛ አካባቢ ነው ያንን አገር እየገፋ ያንን ህዝብ እየገፋ ምናምን ኢትዮጵያን ቢውልድ አደረጋለሁ ትንሽ ኮንትራዲክሽን ነው በራሱ ከዛ አንፃር ምናልባት የኢሳያስን ድጋፍ ሊፈልግ ይችላል ቲፒኤልኤፍን ኮርነር የማድረግ እና ትሬትን የማድረግ አማራጭ የማሳጣት አይነት ፍላጎት ሊኖረው ይችላል and therefore ለዚህ ደግሞ ኢሳያስ ላይ ሪላይ ሊያርግ ይችላል ሊደገፍ ይችላል ከዛ ባለፈ ግን he's in charge የራሱ ሰው ነው I think ሰው የሚመራው አይነት ሰው አይደለም ትልቁ ችግሩም I think እዚህ አይነት አዘቅት ውስጥ እየገባን ያለንበት ዋናው ምክንያት ሰው የሚሰማ ሰው አለመሆኑና የሱ መንገድ ትክክለኛው መንገድ ምናልባት ፈጣሪ የሚያሳየው አይነት መንገድም አድርጎ የሚያይ ሰው ይመስለኛል that's I think our biggest challenge so እኔ እሱ አመለካከት ትክክል አይመስለኝም ግን ኢንፍሉዌንስ ሊኖር ይችላል በተወሰነ ደረጃ I think ኢንፍሉዌንስ የማይሆን ማንም መሪ እኮ የለም እያንዳንዱ መሪ የተለያዩ ጉዳዮች ላይ የተለያዩ አማካሪዎች አሉት እነዚህ አማካሪዎች ኢንፍሉዌንሻል ሊሆኑ ይችላሉ የዛ ሰው አመለካከት ላይ so በዛ ደረጃ ልናይ እንችላለን የኤርትራን ግን ሁለቱም ችግር አድርጎ የሚያዩት አንድ ኃይል አለ የትግራይ መንግስት ቲፒኤልኤፍ እዛ ላይ ምናልባት በአማካሪና በመንግስት መሐከል ከሚኖረው ግንኙነት አለፍ ያለ ነገር ሊኖር ይችላል because given the take አለ እዛ ጋር በአማካሪና በመሪ መሐከል given the take አይደለም ያው አማካሪው የሚችለው ነገር ያደርጋል መሪው ካልፈለገው ግን አልፈለገውም ነው በኢሳያስና በመለስ በአብይ መሐከል ያ ላይሆን ይችላል ጥሩ እንግዲህ አሁን የለውጥ ሂደቱን ወደፊት እንዲያራምዱ እንግዲህ ኃላፊነት የተሰጣቸው ቲም ለማ የተባሉ ሰዎች በአሁኑ ሰዓት እየረገፉ ጠቅላይ ሚኒስትሩ ብቻቸውን እንግዲህ ሀገሪቷን ወደ ፈለጉበት ሊያመሩ ይፈልጋሉ የሚል ሐሳብ ነው መሰለኝ እስካሁን ስታራምድ የነበረውና
አንዳንድ የፖለቲካ መሪዎች አብይ አህመድ ሀገሪቷን ወዳልሆነበት አቅጣጫ የመሯት ስለሆነ ስልጣን ይልቀቁ የሚል ነገር ሲያነሱ ይሰማሉና እንደገና ደግሞ አንዳንድ ምሁራን አክቲቪስቶች አብይ መስት ጎ ብሎም በዘመቻ መልክ የከፈቱበት ሁኔታ አለ። ዶክተር አወላሉ በዚህ ላይ ምን አስተያየት አለው? ይሄን ሐሳብ ይደግፋሉ? እኔ አብይ መስት ጎ ከሚሉ ሰዎች አይደለሁኝም። እኔ እያልኩ ያለሁት አብይ ወደ ጀመረው አገሪቷን የማሻገር ስራ መመለስ መቻል አለበት። እንደ ጠቅላይ ሚኒስትር በተለይም እንዳልተመረጠ ጠቅላይ ሚኒስትር አብይ አልተመረጠም። he was not elected። ያንን ፓርቲ 2015 ላይ ወደ ስልጣን ያመጣው ምርጫ ኮረፕት እንደሆነ እሱም ራሱ አምኗል። አብይ አሁን የሚመራው ፓርቲ እኮ የካውንስል ስብሰባ ራሱ አድርጎ ህጋዊ በሆነ መልኩ አብይን የፓርቲው መሪ አድርጎ የመረጠ አይመስለኝም። እኔ እስከማውቀው ድረስ I don't think he was elected። የካውንስል ሚቲንግ ኖሮ ጀነራል አሰምብሊ ኖሮ የተመረጠ አይመስለኝም እኔ እስከማውቀው ድረስ። in any event በኢትዮጵያ ህዝብ የተመረጠ መሪ አይደለም፣ ፓርቲ ነው የመረጠው። አትሊስት 2015 ላይ የፓርቲው መሪ ሆኖ ህዝቡ ያን ዲሞክራቲክ ያልሆነ ምርጫ ራሱ ማለት ነው በመረጠበት ጊዜ አብይ የፓርቲው መሪ ነው and therefore ለሚቀጥሉት 5 ዓመት የሚመራን እሱ ነው ብሎ አስበው እንኳን ቢሆን አንድ ነገር ነው። ኮንስትራክቲቭሊ ተመርጫለሁ ልትል ትችላለህ። he was not elected። አልተመረጥክም ማለት ደግሞ ብዙ ነገሮች ላይ ከፖሊሲ ጋር በተያያዘ የሚኖርህ ማንዴት በጣም ትንሽ ነው ማለት ነው። ስለዚህ የዚህን አገር የፖለቲካል ስትራክቸር ሙሉ በሙሉ አሁን እሱ በሚፈልገው ደረጃ የመቀየር ስልጣኑ የለውም፣ ህገ መንግስታዊ ስልጣኑ የለውም። እና አብይ እኔ አሁን ከስልጣን ይውረድ ቢባል ወደ ስልጣን ምንድነው የሚመጣው የሚለው ነገር ላይ ግልጽ አይደለሁኝም እኔ። እንደዚህ አይነት ነገሮችን ማለት ይቻላል በነገራችን ላይ ምናልባት ጫና ለማሳደር ምናምን፣ ግን I think ወረደ እሱ then what? ምናልባት እኮ የህብረተሰብ ብሔራዊ ፌደራሊዝም በጣም ያስፈልጋል ብለን ለምናቀነቅን ለምንጮህ ሰዎች አሁን ይሄ ሰው የስልጣን ቢለቅ ወደ ስልጣን የሚያጣው ማን ነው? ማነው ለህብረተሰብ ስልጣን ቀርቦ ያለው? ማነው ጠቅላይ ሚኒስትሩ? እኔ መቹር የሆነው አካኬድ ብዬ የምወስደው ጠቅላይ ሚኒስትሩ አሁን ካሉበት አዘቅት ራሳቸውንም አገሪቷንም መልሰው እቺ አገር ወደ ሽግግር መንገድ ላይ የምትሆንበት ይሄንን ለማድረግ ደግሞ ከሳቸው ብቸኛ ድምጽና በሳቸው ብቸኛ ሊደርሺፕ ሳይሆን ሁሉንም የፖለቲካ ስቴክ ሆልደር ባማከለ ሁኔታ የሁሉም ሰው ድምጽ ተሰምቶ ለዚች አገር ፖለቲካል ሴትልመንት የፖለቲካ መፍትሄ for the future መሻት ያስፈልጋል። ብዙ የሚያከራክሩ ነገሮች አሉ እንደምታውቀው። በፌደራሊዝሙ ብሮድሊ ስምምነት አለ፣ የማይፈልጉት ብዙ ኃይሎች አሉ፣ ግን አብዛኛው የኢትዮጵያ ህዝብ ይደግፋል አሁን ያለውን የፌደራል ስትራክቸር። እዚህ ውስጥ ግን ብዙ የኦሮሞ ህዝብ ሌላው ህዝብ የሚያነሳቸው ጥያቄዎች አሉ። እነዚህ ጥያቄዎች መፈታት እንዲችሉና የኢትዮጵያ የወደፊት አንድ የፖለቲካ ማህበርና የኢኮኖሚ ማህበር የመገንባቱ ፕሮሰስ መቀጠል እንዲችል ወደ ኋላ ተመልሶ ሁሉንም ስቴክ ሆልደር ባቀፈ መልኩ ወደፊታችን ምን መመቻል አለበት የሚለው ጉዳይ ላይ ሁሉም ሰው መወያየት አለበት። ስቴክ ሆልደሮችን እስር ቤት አስገብተህ ግማሹን በገንዘብ ገዝተህ ራስ ብቻ ኢትዮጵያን ባንተ ምስል ለመሳልና ወደፊት ለማስኬድ የምታደርገው ሂደት የትም አያደርስም ይሄ። ስለዚህ እኔ የአብይ መስትጎ ካምፔን እንትን አይደለሁኝም። አብይ መስትጎ ማለትም አንዳንዴ necessarily ከስልጣን መውረድ መቻል አለበት ላይሆን ይችላል። አንዳንድ ሰው ቀላል የሆነ ስሎጋን ስለሆነ መፈክር ስለሆነ ዲስአፕሮቫሉን ግለሰቡን እንደማይደግፍ ለመግለጽ ሊሆን ይችላል። ግን ጠቅላይ ሚኒስትሩ በዚህ አይነት መልኩ የሚቀጥል ከሆነ I think አንድ ያየን ያለነው ነገር አሁን within the ኦሮሞ ካምፕ በቃ ኦሮሞ ኢትዮጵያ የምትባል አገር ፊክስ ልትደረግ አትችልም የሚል በጣም ጠንካራ አመለካከት እየሰፋ ነው። እንደምታውቀው ኦሮሚያ ውስጥ ብዙ ሰው ኦሮሚያ የሚባል ሪፐብሊክ ራሱን ችሎ መፈጠር መቻል አለበት፣ የኦሮሞ መሰረታዊ የሆነ የፖለቲካ ጥያቄ መልስ ሊያገኝ የሚችለው ኦሮሚያ እንደ አንድ ኢንዲፔንደንት ሪፐብሊክ ስትቋቋም ብቻ ነው የሚል ብዙ አለ።
አብዛኛው ደግሞ ባለፉት 6-7 ዓመታት አሁንም ቢሆን ኢትዮጵያ ላይ ተስፋ መቁረጥ መቻል የለብንም ኢትዮጵያን መልሶ ሪኮንስትራክት ማድረግ ይቻላል የኦሮሞንም ጥያቄ በዛው ፕሮሰስ ውስጥ መመለስ ይቻላል ብሎ ሲከራከሩ የነበሩ ብዙ ሰዎች አሉ እኔ ያን ሐሳብ ከሚያቀነቅሩ ሰዎች አንዱ ነኝ አሁን አብይ ያደረገው ነገር ግን እነዚህ ኢትዮጵያን ሁላችንንም ማቀፍ በመትችልበት መልኩ መልሰን እንስራት እንገንባት የሚል ሐሳብና ህልም የነበራቸው አላማ የነበራቸው ግለሰቦች በጣም ተስፋ ያስቆረጠ የመጣ ካሁን በኋላ ኦሮሞ እንደ ኦሮሞ የሚፈልገውን ፖለቲካል ኢማንሲፔሽን ማሳካት የሚችለው በኢትዮጵያ ፍሬምወርክ ውስጥ አይደለም ከኢትዮጵያ ፍሬምወርክ ውጪ ነው የሚሉ ብዙ ኃይሎች ማለት የተፈጠሩ ነው ድሮ እኔ ፐርሰናሊ ማቃቸው ከኔ ጋር የሚመሳሰል አመለካከት ያላቸው አብይ በዚህ አይነት መልኩ የሚቀጥል ከሆነ ማንንም ሰው ዝም ብሎ ቁጭ ብሎ ለኢትዮጵያ ኮሚቴ ሆኖ ሊቀጥል አይችልም ያቺ አይነት ኢትዮጵያ ለአብዛኛው የኦሮሞ ህዝብ አትሰራም ለኔም አትሰራም አብዛኛው ህብረተሰብ ኢትዮጵያን መልሰን ዲሞክራታይዝ እናድርግ ከሚለው አመለካከት ኦሮሚያን እንገንባ ኦሮሚያን እውነታ ሪያሊቲ ለማድረግ እንስራው ወደሚለው ሊሄድ ይችላል ስለዚህ አሁን አብይ መስትጎ ወይም ደግሞ አብይ መስትጎ ባክ and ሪፎርም ምናምን የሚለው ሁለት ትላልቅ መከራከሪያ አቅጣጫዎች ቢሆኑ I think አብይ ያደረጋቸው ነገሮች ብዙ ሰውን ኢትዮጵያ እንደ አንድ የወደፊት ፕሮጀክት as an idea of the future ልትሳካ ትችላለች ወይ ልትሰራ ትችላለች ወይ የሚለው ነገር ላይ በጣም ብዙ ሰዎች ተስፋ የቆረጡ ነው because አብይ ላይ ብዙ ሰው ተስፋ ጥሎ ነበር this is the moment ብሎ ነበር ብዙ ሰው አብይ ያሳየው ባህሪ እና የሰበሰባቸው ሰዎች አሁን ስለ ኢትዮጵያ እና ኢትዮጵያዊነት የሚያወሩ ግለሰቦችን እኮ ስታይ it's not clear to me ምን አይነት ሰው ነው ለዛ አይነት ኢትዮጵያ እና ለዛ አይነት ኢትዮጵያዊነት የሚታገለው የሚቆመው የሚለው ነገር አላውቅም ነኝ ኦኬ እዚህ ላይ እንግዲህ አብይ ከስልጣን መልቀቅ አልደግፍም ወይ ደግሞ መስትጎ ላልከው እንግዲህ የችግሩ አካል ነው እሱ የሆነውና ለዚህስ መፍትሄ እንዴት ሊሆን ይችላል ራሱ አብይ ተመልሶ ወደ ህዝቡ ወደ አስረከበው አደራ መመለስ አለበት የሚል ነገር ነው የምታነሳው እሱ ራሱ የችግሩ አካል ሆኖ ያለ እንደገና ደግሞ ገና ስልጣን የያዘ ቀን ወይ ደግሞ እለት ያጼዎችን ስብከት ሰብክ ስለነበረ እንዴት አሁን የመፍትሄው አካል ሊሆን ይችላል ብለህ ትገምታለህ የአጼውን ስርዓት የሚያቀነቅን ሰው የነፍጠኛ አመለካከት የሚያራምድ ሰው ይሄን ፖለቲከኛ ነው ኢትዮጵያ ውስጥ እንደማንኛውም ግለሰብ አመለካከቱን ማራመድ መቻል አለበት ይሄ ሐሳብ ሙሉ በሙሉ ተመጥሮ ይጥፋ የሚል አመለካከት የለብኝም ነኝ ይቀጥላል ይኖራል አብይ እንደ አንድ ግለሰብ የሱ ፓርቲ እንደ አንድ ፓርቲ ይሄንን አመለካከት ሊያራምድ ይችላል ነገር ግን ወደ ሽግግር ስርዓቱ መመለስ አለበት ብዬ ስል ምን ማለት ነው ይሄንን ስፔሲፋይ ስላላደረኩ ነው ምን ማለት ነው እቺ ሀገር ለመሸጋገር መጀመሪያ እያንዳንዱ ስለዚህ ሀገር ያገባኛል የሚል ባለ ድርሻ ብሔረሰቦች ህዝቦች በኢትዮጵያ ስም የተደራጁ የዜግነት ፖለቲካ የሚያራምዱ ሁሉም አንድ ላይ ተሰብስበው የዚህ ሀገር የወደፊት እጣ ፋንታ ላይ መመካከር መቻል አለባቸው ስለዚህ የሆነ ናሽናል ዳያሎግ ፕሮሰስ መኖር መቻል አለበት እዚህ ናሽናል ዳያሎግ ፕሮሰስ ውስጥ አብይ መንግስቱን እንደሚመራ አንድ ግለሰብና ያንን ፓርቲ እንደሚመራ አንድ ግለሰብ እንደ አንድ ፓርቲ ይሳተፋል እንደ አንድ አክተር እዚህ ውይይት ላይ እዚህ ናሽናል ዳያሎግ ፕሮሰስ ላይ ከባድ ሊሆን ይችላል በአንዴ ላይ ሳካ ይችላል ያሉት አመለካከቶች በጣም ይለያያሉ ተቃርኖ በጣም ጥልቀት ያለው ነው ቀላል አይደለም ምናልባት የመጀመሪያው ናሽናል ዳያሎግ ፕሮሰስ ፌል ሊያደርግ ይችላል ሁለተኛው ፌል ሊያደርግ ይችላል ስትወድቅ ተመለሰህ ሶስተኛውን ለማድረግ ዝግጁ መሆን መቻል አለበት ቀላል አይደለም የተለያየ ሀገሮች ላይ ተሞክሯል በመጀመሪያ ጊዜ የተሳካበት በጣም ብዙ ሀገሮች አይደሉም ሲሳካም በመጀመሪያው የተወሰነ የፖለቲካ ኢንትሪግ ኖሮበት ነው ከዛ የዲሞክራሲ ፕሮሰሱ ይሰናከላል
ያስቸጋሪ ፕሮሰስ ሊሆን ይችላል ግን አማራጭ ያለው ብቸኛው ፕሮሰስ ነው ምን አይነት ነገር ነው የሚያስፈልገው ወዴት ነው መሄድ ያለብን የሚለው ነገር ላይ ፕሮፐር የሆነ ናሽናል ዳያሎግ ፕሮሰስ ጊዜ ወስዶ ፕላን ተደርጎ ኢንዲፔንደንት በሆኑ ግለሰቦች በኤክስፐርቶች ታግዞ መንግስት አንድ ፓርቲን እንደሚመራ ስቴክሆልደር ተሳትፎ ስምምነት ላይ ከተደረሰ በኋላ እነዛ የሚደረስባቸው ትላልቅ ስምምነቶች በሮድ ማፕ መልኩ ተቀምጠው እነዛን ሮድ ማፕ ላይ የተቀመጡ ነገሮችን ማን ኢምፕሊመንት ያድርግ የሚለው ነገር ላይም ያው የናሽናል ዳያሎግ ፕሮሰስ መወሰን መቻል አለበት ያንን ሮድ ማፕ ላይ የተቀመጡ ነገሮችን ኢምፕሊመንት የሚያደርገው መንግስት ሊሆን ይችላል ወይም ደግሞ ሌላ የተመረጠ አካል ሊሆን ይችላል ስለዚህ እኔ ወደ ኋላ ይመለስ ብዬስል እሱ ራሱ ዝም ብሎ እንደ መንግስት በሚመስለው መልኩ እቺ ነገር ያሻገር ማለት አይደለም የዚች አገር የመሻገር ያለ መሻገር እድል አንድ ሰው ጫንቃ ላይ የሚወድቅ ከሆነ ያሽግር አይደለም ያ ዲክቴተርሺፕ ነው ኮሌክቲቭ የሆነ ሁሉም ስቴክሆልደር የሚሳተፍበት ፕሮሰስ ኖሮ እሱም እንደ አንድ ግለሰብ እንደ አንድ ፓርቲ ተሳትፎ የሚደረገው ክርክርና ያሳፍጭት ተደርጎ አልቲሜትሊ የሆኑ ነገሮች ላይ ስምምነት ይደረሳል እነዛ ስምምነት የደረሰባቸው ነገሮች የሚያስፈጽም ገለልተኛ የሆነ አካል ቢኖር ጥሩ ነው ግን ፓርቲዎቹ ናሽናል ዳያሎግ ፕሮሰሱ ላይ የሚሳተፈው በምን አይነት መልኩ ነው ይሄን ተግባራዊ የሚያደርገው የሚለው ነገር በዝርዝር ማስቀመጥ መቻል አለበት በዝርዝር የተቀመጡ ነገሮችን መንግስት የሆነው አካልም ተግባራዊ ቢያደርግ ችግር አይደለም ምናልባት ላይ ያደርግ ይችላል ማያደርግም ከሆነ ያው ወደ ኋላ ነው የምንመለሰው ግን እኔ እንደ አካሄድ ይሻላል ብዬ የምለው አብይ ከስልጣን ይውረድ የሚለው ሳይሆን አሁን ባለንበት ሁኔታ ወደ ኋላ ተመልሶ እነዚህ ነገሮች ያደርግ ነው ከስልጣን ወረደ ብትል ተዛማና ወደ ስልጣን የሚመጣው የሚለው ነገር ነው እኔ ማንሳት የምፈልገው በፕሮስፔሪቲ ፓርቲ ውስጥ አሁን በተለይም የኦሮሞ ፓርቲን የሚወክል አንድ ክሬዲብል ነው የምትለው ኢንዲፔንደንት የምትለው ራሱን ችሎ የቆመ ግለሰብ ልትነገኝ ይችላል የግድ ኦሮሞ መሆን የለበትም ሀገሪቷ ወደ ዲሞክራሲያዊ ስርዓት የሚያሸጋግር ማንኛውም ሰው ሊሆን ይችላል እየተባለ ነው ለምሳሌ ከስልጣን እንደዚህ የተገፉ ያሉት የቲም ለማ አባላት የነበሩ ነገዱ አሉ ሌሎችም አሉ የግድ ሀገሪቷን ለማሸጋገር ማንኛውም ሰው ሊሆን ይችላል ሀገሪቷ ዲሞክራሲ እንዲሰፍን እያሉ ነው እንግዲህ ተቃዋሚዎች ሲያነሱ የነበረው በዛው ጋር ላይ ያይዝና አሁን ባለው ሁኔታ አሁን የምትለው ነገር ማሳካት ይቻላል ወይ ተቃዋሚ ፓርቲዎች ጠንካራ የተባሉ የድርጅት አባላት በህዝቡ ዘንድ ተቀባይነት ያላቸው ታድነው እስር ቤት እየገቡ ባለበት ሁኔታ አሁን የምትለውን ነገር ማሳካት ይቻላል ወይ ለምሳሌ አሁን እነ ጀዋር መሐመድ እነ በቀለ ገርባ ሰላማዊ ትግሉን የሚደግፉ ከዛ ደግሞ ከሌላም ከነ ልደቱ አያሌው እና ሌሎች እየታደኑ እየታሰሩ ባለበት ሁኔታ አሁን የምትለው ነገር ሁኔታው ተመቻቸ ማሳካት ይቻላል ወይ የናሽናል ዳያሎግ ፕሮሰስ እንዳልኩ ሁሉንም ባለድርሻ ያካተተ ኦል ኢንክሉሲቭ ፕሮሰስ ነው መሆን መቻል ያለበት ስለ ናሽናል ዳያሎግ ስትጀምር መጀመሪያው ነው የተወሰነውን እስር ቤት ደብቀህ አንተ በመትለው መስመርና ቦይ መሰስ የሚችለውን ብቻ አይደለም ሲጀምርም ናሽናል ዳያሎግ እንደ ፕሮሰስ አስዩም የሚያደርገው አገሪቷ ላይ ያለው ጠንካራ ኮንሲስተንሲ ያለው ስቴክሆልደር ሁሉ የዛ ፕሮሰስ አካል መሆን መቻል አለበት ስለዚህ አብይ ወደ ኋላ ይመለስ ስንል ወደ ኋላ መመለስ ማለት በፖለቲካ ልዩነት አፍኖ እስር ቤት ያስገባቸውን ግለሰቦች ይፍታ ማለት ነው የትራንዚሽን ፓዝ የፖለቲካ ተቀናቃኝህን እያሰርክ አንዳንዱን ሰማ እንደዛ ያደረክ አይደለም እነዚህን ፕሮሰሶች አገርን ማሻገር የምትችለው ወደ ኋላ ሲመለስ ያሰራቸውን ሰዎች መፍታት መቻል አለበት ይሄ በጣም አምባገነናዊ የሆነው አካሄድ መለወጥ መቻል አለበት ሌሎችም በፖለቲካ ፓርቲ መደራጀት የሚፈልጉ ግለሰቦች ሊሆኑ ይችላሉ ግሩፖች ሊፈቀድላቸው ይገባል ህገ መንግስቱ አሁን የሚያስቀምጣቸው ማናቸው መብቶች ሊከበሩ ይገባል
በክልል ደረጃ መደራጀት የሚፈልግ ህዝብ ካለ ህገ መንግስታዊ መብት ስለሆነ ያ ሊከበር ይገባል። ወደ ሽግግር መንገድ መመለስ ማለት እሱ ነው። ወደ ሽግግር መንገድ መመለስ ማለት ራስን እንደ ንጉስና እንደተመረጠ ኤክሲኪዩቲቭ ሙሉ የሆነ ኤክሲኪዩቲቭ ስልጣን እንዳለው ጠቅላይ ሚኒስትር ማየት ሳይሆን የሽግግር ኃላፊነት የተሰጠው ሲሰጠው ደግሞ እያንዳንዱ ህብረተሰብ የራሱ የሆነ ፖለቲካል ኤክስፔክቴሽን የነበረው እሱ እዛ ኤክስፔክቴሽን ውስጥ እንዲሰራ የሚጠበቅ ግለሰብ እንደሆነ ማሰብ መቻል አለበት። ጥሩ እንግዲህ አንዳንድ ሰዎች አስተያየት ለመስጠት እየደወሉ ናቸው። አንዳንድ የመጡ አስተያየቶች አሉ እንደ በጥያቄ መልክ እሱን አንስቼ ዛሬው ውይይት እንዘጋለን። ዶክተር አወል በአሁኑ ሰዓት ይሄ የለውጥ ኃይል የተባለውን በፊት ወደ ስልጣን ያመጣው የቄሮ ፋኖ ዛርማ ሄጀቶ እና የላጋ ሁሉም ባደረጉት ትግል ነው። በተለይ የቄሮ መሪነቱን በያዘበት ጊዜ እነኚህ የለውጥ ኃይሎች ወደዚህ መጥተዋል እና ዛሬ ያ አልተመለሰም። ስለዚህ ቄሮና እናንተ የኦሮሞ ምሁራን ከእናንተ ብዙ ይጠበቃል እየተባለ ነው እና የኦሮሞ ምሁራን ኦሮሞዎች ታጋዮች እንደውም ኢትዮጵያ ሌላውም ብሔር ብሔረሰብ በአሁኑ ሰዓት ይሄ ለውጡ ወደ ትክክለኛው መንገድ ወደ ሀዲዱ ላይ እንዲመለስ ምን ማድረግ አለባቸው? በተጨባጭ ምን ማድረግ አለባቸው? በአሁኑ ሰዓት እንደ ኦሮሞ ምሁርስ ከእናንተው ከምሁራንስ ምን ይጠበቃል? ከቄሮ ከህዝቡ ምን ይጠበቃል? እንግዲህ በዚህ አይነት የትግል ምዕራፍ ላይ የሚያስፈልገው አንዱ ትልቁ ኢንስትሩመንት ግንዛቤ ነው። ምንድነው ኮንፍሮንት እያደረግን ያለነው? ትልቁ አድቨርሰሪ ትልቁ ጠላት ምንድነው ነው? ትልቁ ኃይል ምንድነው ነው? በእኔ እይታ ይሄ ችግር የተፈጠረበት ዋናው ምክንያት አሁን ያለው ጠቅላይ ሚኒስትር የሚያራምደው አመለካከት ይሄ በፓርቲ ደረጃ የምታነሳው ችግር አይደለም። ይሄ የቡድኖች ፓርቲ አይደለም። ይሄ የግለሰብ ፓርቲ ነው። he dominates everything እዛ ውስጥ ለሚሆነው ሁሉ ተጠያቂነቱ የሱ ነው። ይሄ ሰው ደግሞ አሁን ካለበት ቅድም ስናነሳ ወደነበረው የሽግግር ሂደት ሊመለስ የሚችለው በልመና አይደለም። ህገ መንግስቱ የሚሰጥህ መንግስት ህገ መንግስቱን የማያከብር ከሆነ የግለሰቦችን መብት የማያከብር ከሆነ የፍትህ ስርዓቱን መሳሪያ አድርጎ የፖለቲካ ተቀናቃኞች ላይ የሚጠቀም ከሆነ ህብረተሰቡ ያንን እምቢ ማለት መብት አለው። ስለዚህ ከዚህ በፊት ታግሎ ይሄንን ትግል እዚህ ያደረሰው ቄሮ ሌሎችም ያን ያገኙት ድል በዚህ ስርዓት በዚህ አይነት መልኩ ወደ ኋላ ሲመለስ ዝም ብሎ ማለት የለባቸውም። ድሮ ሰላማዊ በሆነ ዲሲፕሊን በሆነ መልኩ ያገኙትን ድል ማስጠበቅ መቻል አለባቸው። ያን ሁሉ ሳክሪፋይስ ያን ሁሉ ዋጋ ከፍለ ዝም ብለህ ወደ ኋላ ተመልሰህ ምናምን ልታይ አትችልም። ስለዚህ ሰላማዊ በሆነ መልኩ ታግለው ነው ያንን ድል ያመጡት፣ ያንን ለውጥ ያመጡት። አሁንም ቢሆን ሰላማዊ በሆነ መልኩ ታግለው ይሄ መንግስት የጠቅላይ ሚኒስትር ኤጀንሲው የተወሰነ እንደሆነ የተገደበ እንደሆነ እንደሚያስበው እችን አገር በሚፈልገው መልኩ ህግም ውስጥ እየቆመ አንዳንዴ ከህግም ውጪ እየወጣ ሁሉም ሰው መሳሪያ አድርጎ ሊገዛ እንደማይችል እችን ሀገር በራሱ ምስል መሳል እንደማይችል ማሳየት ያስፈልጋል። ስልጣን ላይ ያለ ግለሰብ ሁሉ ጊዜ ነገሮችን እየነካ ምናምን ይሞክራል፣ እየገፋ ይሞክራል ባውንደሪ። ያንን ባውንደሪ ሲገፋ አንተ መልሰህ የማትገፋ ከሆነና እንቢ ማትል ከሆነ ይመጣልሃል እስከ መጨረሻው ድረስ አይቆምልህም። ስለዚህ መብት የሚባለው ነገር ሁሉ ጊዜ ማለት ነው የክርክር፣ የፍጥጫ፣ የንትርክ እንትን ነው ኢንስትሩመንት። ገፎ ይመጣብሃል። አይ የመንግስት ስልጣን ባውንደሪው እዚህ ጋር ነው፣ እዚህ ጋር መቆም መቻል አለብህ ማለት አለብህ።
አሁን እሱ የሚያደርጋቸው ነገሮች በተለይም ደግሞ የኢትዮጵያ ምንላትን ፌዴሬሽን ማንነት የመቀየሩ ሂደት አብዛኛውን እዛ ሀገር ውስጥ የሚኖረውን ህብረተሰብ የማዋረድ ፕሮሰስ ነው። በማንነታቸው ተከብሮ ኖሮ አያውቁም። በተወሰነ ደረጃ ይሄ ፌዴራል ስርዓት ተወሰነ ራሳቸውን እንዲያደራጁ እንዲያከብሩ እድል ፈጥሯል። አሁንም ግን ብሎ የበላይ ነኝ ብሎ የሚያስበው አካል አሁንም ዲላው ላይ እንደሳቀ ነው። ወደዛ አይነት ሂደት መመለስ የሚፈልግ ህዝብ ያለ አይመስለኝም። ያ እንዳይሆን ከዚህ በፊት በጣም ዲሲፕሊን በሆነ መልኩ ሲታገል እንደነበረው ሁሉም መታገል አለበት። ፕራይመሪ ቄሮ መታገል መቻል አለበት። ሌላውን ግን የፌዴራል ስርዓቱ መጠበቅ አለበት። የኛ እንደ ህዝብ መከበር ከፌዴራል ስርዓቱ ጋር የተያያዘ ነው። የፌዴራል ስርዓቱ መናድ ይጎዳናል ብሎ የሚያስብ ማንኛውም ግሩፕ ሲዳማም ወላይታም አጠቃላይ የደቡብ ከአህዳዊ ስርዓት የደቡብ ህዝብ ሊጠቀም የሚችልበት ምንም አይነት ኮንሰፕቹዋል የሆነ እንትን መንገድ የለም፣ አቅጣጫ የለም። ስለዚህ ሁሉም ሬዚስት ማድረግ መቻል አለበት፣ እንዲህ ማለት መቻል አለበት። በተለያየ አይነት መልኩ ይሄ መንግስት ይህ አይነት ወካኬት የትም እንደማይደርሱ ማሳየት መቻል አለበት። ከዚህ ጋር በተያያዘ ኢኮኖሚው ላይ ትልቅ ጫና ማድረግ ይቻላል፣ ፖለቲካሊ ትልቅ ጫና ማድረግ ይቻላል። ኤሊቱ ምሁራኑ ኃላፊነታቸው ምንድነው ያልከው ፖይንት አለ። አይ ቲንክ እዛ አካባቢ አላይመንት ያስፈልጋል። እየተናበቡ ተግባብቶ መስራት ያስፈልጋል። መቀራረብ ያስፈልጋል። መወያየት ያስፈልጋል። በረጅም ዘመን ሂደት ውስጥ በትግል ሂደት ውስጥ የተለያየ አመለካከት አንዳንድ ሰዎች አብሮ ሲሰሩ አልነበረም። አሁን የተለያዩ የተፈጠሩ ነገሮች አሉ። አይ ቲንክ እዛ አካባቢም ሲሪየስሊ መታየት ያለባቸው ነገሮች አሉ። ምንም ያህል የተወሰኑ ልዩነቶች የተወሰነ ሰዓት ላይ ተፈጥረው እንኳን ቢሆን አሁን የኦሮሞ ህዝብ ያለበት ውርደት ሁላችንም ተመልሰን ራሳችንን እንድናይ ትንሽ ኢጎአችንን እንድንመረምር የሚያስገድድ ይመስለኛል። እኔ ምናልባት እኔ ራሴ ከዚህ በፊት ከእንደዚህ አይነት ሰው ጋር አላወራም ምናምን ብዬ የምላቸው ሰዎች አሉ። ልዩነታችን ዝም ብሎ የማይረባ ነገር ላይ ሊሆን ይችላል፣ ግን አንዳንድ ጊዜ ልዩነት ይፈጠራል። እነዛ ልዩነት ላይ ሃንድል የምናደርግበት ማኔጅ የምናደርግበት መንገድ ብዙም የሰለጠነ አይደለም። ሶ እንደዛ በሚሆንበት ጊዜ አት ፐርሰናል ሌቭል የሚሰማህ ነገር አለ። አሁን ያለንበት ሁኔታ ግን ይሄ ፐርሰናል ፕራይድ እንደ አንድ ሰው አንዳንድ ነገሮች ማድረግ የለብንም ብለን የምናስባቸው ነገሮች አሉ። አሁን የደረሰብን ያጫሉ መገደል፣ የታሰሩት ሰዎች ጀነራሊ አሁን ያለንበት የፖለቲካ አይ ቲንክ አዘቅት ሁላችንም ከኢጎአችን ከዛ ከራሳችን ፍርሃት አልፈን የህዝቡን ጥቅም ማየትና ትንሽ አንዳንድ ጊዜ ለራስ ያለን ግምትም አነስ ማድረግ ጥሩ አድርገን አይ ቲንክ መነጋገር፣ መቀራረብ፣ መወያየት፣ ስትራቴጃይዝ ማድረግ አስፈላጊ ነው። ይሄን ስናደርግ ሁልጊዜም ለመንግስትም ያለው መልእክት ይሄ ህዝብ የሚፈልገው ፕራይመሪሊ የሚጠይቃቸው ፍትሃዊ የሆኑ ጥያቄዎች አሉ። እነዚህ ጥያቄዎች ለረጅም ጊዜ የነበሩ ጥያቄዎች ናቸው። እያልን ያለነው ነገር እነዚህ ጥያቄዎች ይመለሱ ነው። ይሄ ሁሉ መስዋዕት ላይ የተከፈለው ለዚህ ያህል አመት ይሄ ሁሉ ትግል ሲደረግ የነበረው እነዚህ ጥያቄዎች እንዲመለሱ ነው። እነዚህ ጥያቄዎች የማይመለሱ ከሆነ እቺ ሀገር ሰላም ልታገኝ የሚችልበት ሁኔታ የለም። ዛሬ ወይም ነገ 2 ዓመት 3 ዓመት እነዚህ ጥያቄዎች ባይመለሱ ራሱ እነዚህ ጥያቄዎች ይቀጥላሉ። አንድ አገር ደግሞ አንድ ሊደር ደግሞ ትልቅነቱ የሚለካው እነዚህ ትላልቅ የሚባሉ ቻሌንጆችን ፌስ በማድረግና በመፍታት ነው፣ በመሸሽ አይደለም። አብይ ያደረገ ያለው ነገር አሁን መሸሽ ነው። ራኒንግ መሸሽ ደግሞ ፍርሃት ነው። ኮንፍሮንት ማድረግ ያስፈልጋል። የማያደርግ ከሆነ ጊዜ ሊወስድ ይችላል። ግን ይህንን ለውጥ ያመጡ ወጣቶች ሌላውም የህብረተሰብ አካል ቁጭ ብሎ ዝም ብሎ ይህንን ሊያይ የሚችልበት ሁኔታ የለም። ሁሉም ባለበት የሚችለውን ሁሉ ማድረግ መቻል አለበት ማለት ነው።
ጥሩ ዶክተር አወለሎ እንግዲህ የዛሬውን ውይይት ካለን ጊዜ አንፃር በዚሁ እንቋጫለን። እንግዲህ ቄሮ የኦሮሞ ወጣቶች ለውጡ ተቀልብሷል፣ ባቡሩ ከሀዲዱ ላይ ወጥቷል፣ መሪው የነፍጠኛ ስርዓት ለማንገስ እየሞከረ ነው ብለው እንግዲህ በተለያየ ጊዜ እርምጃ ሰላማዊ ትግል እያደረጉ ነው። በቅርቡ የትራንስፖርት እቀባና በመንግስትና ከመንግስት ጋር ግንኙነት ባላቸው ሸሪኮቻቸው ላይ የንግድ እቀባዎችን አድርገው ነበር። እንግዲህ ትግላቸውን እንደሚቀጥሉ ነው ቄሮዎች ከሀገር ቤት እያስታወቁ ያሉትና ከምሁራንም በዚሁ አጋጣሚ ብዙ ይጠበቃል። ይህን መልእክት አድርሱልን ስላሉ ነው። እንግዲህ ዶክተር አወለለው ከኛ ጋር ለነበረ ቆይታ ከልብ አመሰግናለሁኝ። ውድ አድማጮቻችንና ተመልካቾቻችን ከዶክተር አወለለው ጋር ያደረግነውን የዛሬው ውይይት በዚህ እንቋጫለን። ደጀኔ ጉተማ በማስተንግደው በኩል፣ በቴክኒክ ረገድ ፈራን አብዱል ሰላም ነበር። በሌላ ዝግጅት እንገናኛለን። መልካም ቆይታ።